የተሰጠው መግለጫ ሳይቀር አርኪ አይደለም በቂም አይደለም ከዚህ በላይ ነው ሊደረግ የሚገባ አባቶቻችን ከፊታችን ሆኖልን እኛ ደግሞ እናንተ እንከተላለን አለበለዚያ ደግሞ እናንተ እንዳስገደላችሁን እናምናለን ማውገዝ ምን ይሰራል ስራ መስራት ነው እንጂ ምናምን ይሉስ አይደለም ስራ መስራት አንዱ ነገር ነው ግን በቃል የመጣው የሥራው አካል እኮ ነው መናገር በራሱ የሥራው አካል ነው በቃል የተነገረው ነገር ሰው በጆሮ ጭምር እኮ ይስሜት ዋሳለው አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለም ሰው አለም የሚለውን መልእክት ሊሰሙ ይገባል ለካድሬዎች በስልጣና መልኩ የሚሰጡ ነበሩ ማሰልጠኛ ማኖሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጣና ሐሳብ የያዙ ትርክቶች ነበሩ እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ እነዚህ ክርስቲያን መሆን መሞት ክርስቲያን መሆን መገደል ክርስቲያን መሆን መከራ መቀበል ያለ ወላጅ መቅረት ቁስለኛ መሆን አሁን ዝቋላን የሚያክል ገዳም እንግዲህ ኢትዮጵያ እኮ ነፍሷል አስብ እንግዲህ ደግሞ ለዛው ሙዚች አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው ተያዙ የታፈኑ ለዛውም ደግሞ በተደጋጋሚ ምልክቶች ታይተው እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንዳማኝ መጡ ተሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል የኢትዮጵያ ቤተክርስቲያን ለኢትዮጵያ ዕዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ሳይቸግራት የሰላም እጦት ሳይቸግራት አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች ወደ ደቡብ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል አንዳንዶቹ ደግሞ የተገደለው ተገድሎ የሞተው ሞቶ የታመመው ታክሞ ሲድን በቃ ተውት አብሮ ለመኖር ሲባል ይቅር ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድናቸው ወይ ሃይማኖት አልባ ናቸው ወይ ጨካኝ ገዳዮች ናቸው እንደው ምድጃውን የለም ከድነናል ከዚህ በኋላ ሳቱ ተነስቶ ያቃጥለን ማይባል ሊያቃጥል የሚችል ሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው 99 ዓመተ ምህረት ነው የተጀመረው በሻሻ ላይ እነዚህ ክፉ ሀገሪቱ ላይ የነበሩ ትርክቶችን ሰብስቦ በመያዝ ሰላም እንደሌለ ፍቅር እንደሌለ አብረን ይኖርንባቸው ጊዜያት እንደሌሉ በማስመሰል የቤተክርስቲያኒቱን ገጽታ ከነገሱ ነገስታት ጋራ በማመሳሰል የመናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው 10 ዓመት በላይ ቆኖታል እየመረጡ መግደል ከተጀመረ የተያዘ እቅድ የለም እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም መንግስት እነዚያን ሰዎች እንዲጠብቅ ጥያቄ መጠየቅ ኃላፊነት ያለበት የጠቅላይ ቤተ ክህነቱ ሰውነታቸው በመጥረቢያም በቢላዋም በለው በምን የተሸነታተረ ህፃናት እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድነው የምንሰራው ለምሳሌ መንግስትን ማን ነው የሚጠይቀው የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ ገፋ ሰማዕታትን ለህዝብ መንገር ማልቀስ ሲያለቅሱ አይቻቸዋለሁ አቡነ ይስሐቅ በጣም ነው ደስ ያለኝ እንዲሚል ትውልድ እየበዛ በሄደ ቁጥር እኔ ጳጳስ ሚጣላ ካህን ሚጣላ ቤተክርስቲያን ሚጣላ ሰው ነው በቃ መምራኖቿን ከጠላ ቤተክርስቲያኒቱ ምን ብሎ ሊመጣ ይችላል በሰበቡ ይሄ የዓለም ብርሃን የሚባል ደግሞ ጳጳስ የለም ካህን የለም ይባላል ምናልባት እነሱ አንዱ ስጋት ነው ጳጳስ ሊቀ ጳጳስ ሙሉ ሲኖዶስ የተናቀባት ሀገር ላይ እኛ ይሄንን ያነሳንበት ምክንያት ሌላ ለማጫጫህ ለማባባስ አይደለም እንደው ይሄንን ተከትሎ ጳጳሳቶቻችን ሊቃነ ጳጳሳቶችን አባቶቻችንን ሊያስነቅፍ ሊያስጠላ የሚፈልግ ቡድን ስላለ እንዲታወቅበት ነው ኮዶ ምን ሲሆን ነው ሰዎች እዚህ ሀገረ ስብከት ላይ አንሱኝ የሚሉ ሌላውን ያስደነገጠው ክርስቲያኖች ሞት ቤተክርስቲያኑ አሁንም አርሲ ላይ ተመሳሳይ ነው ለምሳሌ ክርስቲያኖች ስጋት ኖሯቸው መሳሪያ ከገዙ ያስፈታቸዋል የመንግስት ባለስልጣን ሰማዕትነት ወግ ነው እንደው ለህዝብ ሲቆረቆሩ መሞት ህዝቤን ብሎ መሰዋት አሁን ይሄ ህዝብ እንደ ህዝብ መንግስት የለኝም መስቢል መብቱ አይደለም እንዴ ባህረ ኤርትራም ዮርዳኖስም ካህናቱ ቀድመው ነው ተከፈለ ስማ ወልድ መንፈስ ቅዱስ አሐዱ አምላክ በአብ ወልድ በመንፈስ ቅዱስ ስም በስም በግብር አካል ሶስት በባህሪ በህልውና አንድ አምላክ ብለን በማመን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ
የዕለቱን መርሃ ግብራችንን እንጀምራለን። የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ይድረሳችሁ ብለናል። ዛሬም እንደተለመደው ከሊቀ ሊቃውንት ስሙር አለምሮ ጋራ አብረን እንመተናል። ወቅታዊ ጉዳይን በተመለከተ አንዳንድ ሀሳቦችን ልናነሳ ነው የመጣ ነው። እንድትከታተሉን እየጋበዝን ወደ መርሃ ግብራችን እንጀምራለን። ሰላምታ ያቅርቡላችሁ። እንኳን ደህና ቆያችሁን። መልካም ቆይታ ይኖረናል ብዬ ተስፋ አድርጋለሁ። እግዚአብሔር ከኛ ጋር ይሁን። እንግዲህ በሚኖሩን የርዕሰ ጉዳዮች ዙሪያ እግዚአብሔር እንደወደደ እንደፈቀደ ከደምና ከስጋ አይደለ ከቤተክርስቲያን አንጻር ከአባቶቻችን ትምህርት አንጻር ከቤተክርስቲያናችን ትውፊት አንጻር እንግዲህ የምንወያይባቸው ቆይታዎች ይኖሩናል። መልካም ጊዜ። እሺ፣ ባለፈው በዚህ በመጽሐፍ በገድለ ዮሐንስ መጥምቅ ጉዳይ ላይ ባነሳናቸው ሀሳቦች ብዙ ሰዎች ጥሩ ጥሩ አስተያየት ሰጥተውናል። ኮሜንት መስጫ የሀሳብ ማስቀመጫው ስፍራ ላይ ጥሩ ጥሩ ሀሳቦችን ተቀብለናል። እንደው መጽሐፍትን በተመለከተ በቀጣይነት አንዳንድ ስራዎችም እንደው ብትሰሩ በተጨማሪ የሚሉ ሀሳቦችን አንስተውልናል። ሌሎችም በጣም ጠቃሚ የሆኑ ሀሳቦችን እየሰጡን ነበር። ሀሳቦቻችሁን ተቀብለናል። ወደፊት እያየን እንደ አስፈላጊነቱ እንደ ጊዜ ግብሩ ይባላል በተርጓሚ ቋንቋ፣ እንደ ጊዜ ግብሩ የምናስቀጥላቸው ነው የሚሆነው። ያው ሁሉንም ጥያቄ አንዴ መመለስ ስለማይቻል ነው። ዛሬ ግን ከዛ በተለየ ሁኔታ እንደው ብናነሳው ብለን የተስማማንበት ያሰብነው በዚህ ወቅት ደግሞ እየተነሳ ያለ ጉዳይ አለ። በአርሲ ምስራቅ አርሲ አካባቢ ላይ ከተፈጠረው ችግር ጋር ተያይዞ አዲስ ነገር አይደለም። ማህበራዊ ሚዲያውም ቅዱስ ሲኖዶስ መግለጫ በማውጣትና በተለያየ መንገድ ስንሰማው የነበረ ነው። በኢኦቲሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንም እንዲሁ ቀርቦ ተመልክተነዋል። ያንን ተከትሎ ግን ጥሩ ያልሆኑ ሀሳቦች እየመጡ ነው። እንደው ጳጳስ ጠል ትውልድ እንዲፈጠር፣ ካህን ጠል ትውልድ፣ ካህን የለንም፣ የምን ካህን የምን ቤተክርስቲያን ማን ሄድም እስከ ማለት ድረስ ማለት ነው ቅስቀሳዎች ሲደረጉ እያየው ነበር እና እንደው ይህን ተከትሎ አንዳንዴ ቁጣም ከባድ ሐዘንም የሚያስከትላቸው ቅያሙቶች የሚፈጥሩት በምዕመናን ስነልቡና ላይ የሚፈጥሩት ጫና ቀላል አይደለም። ይህን ተከትሎ ሌሎቹ ስራ ለመስራት እቅዳቸውን ያዘጋጃሉ። ከዚህ የተነሳ እንደው እኛም ዝም ብለን ማለፉ ጥሩ አይደለም ብለን ስላሰብነው ነው። ነገሩ አዲስ አይደለም፣ ግን ይህን ተከትሎ የሚመጡ ስብራቶችንም እየጠገንና እያስተዋልን ማለፍ ካልቻል የበለጠ ሌላ መሬት ሐዘን አስከትሎብን ወይም ጥሎብን እንዳያልፍ ስለምንሰጋ ጭምር ነው እንግዲህ ዛሬ ብናነሳው ብለን ያሰብነው። ከምን እንጀምር ካል ይሄ ነገር አዲስ ጉዳይ አይደለም። በተለይ ከቅርብ ጊዜ ወዲህ በጣም እየተስፋፋ የመጣ የምዕመናን ሞት፣ የካህናት ግድያ፣ የአብያተ ክርስቲያናት መቃጠል በቀጥታ ትኩረት ተደርጎ ኦርቶዶክሳውያንን እና አብያተ ክርስቲያናትን ሊያወድም በሚችል ሁኔታ ብዙ እንቅስቃሴዎችን እየተመለከትን ነው። በማህበራዊ ሚዲያዎችም በጣም ብዙ ነገር ይባላል። ይሄ ሐዘን፣ ይሄ ምሬት፣ ይሄ መገፋቱ፣ መገደሉ በጣም እየበዛ ነው የሄደው፣ አልቆመም እና እንዴት ነው ልናየው የምንችለው? ይሄንን ነገር መመካከር ያለብን ይመስለኛል አንዳንድ ነገር ላይ እና እንደው እኛስ በዚህ ሚዲያ ምን ልንል እንችላለን? እንደው በዚህ ጉዳይ ላይ እስኪ አንዳንድ ነገሮች እንድናወራ ነው ያነሳሁት። እውነት ነው፣ በጣም አሳሳቢ ነው። እኔ እንግዲህ ምናልባት በየሂደቱ የምንጨምረው እንዳለ ሆኖ ምናልባት አንዳንድ አካባቢዎች ሁሌም ክርስቲያኖች ለሞት ለጥቃት ኢላማ ተደርገው መሰራታቸው ወይም ደግሞ መሰራቱ በጣም የተለመደ ነው። አንዳንድ ጊዜ ግራ የሚያጋባ ነው። የክርስቲያኖች ተለይቶ መሞት፣ የኦርቶዶክሳውያን ተለይቶ መሞት ብለን የምናስበው የመንግስት ተቃዋሚ የሆኑ ኃይሎች ናቸው ይህን የሚያደርጉት ተብሎ አንዳንድ ጊዜ ስም የሌላቸው ታጣቂዎች ተብሎ የሚጠሩ ናቸው። ብቻ በምንም ይሁን በምን ለመንግስት እሺ ያላሉ ታጣቂ የሚባሉ ሰዎች፣ ህግ ስርዓት የማይገዛቸው ሰዎች ይህንን ያደርጋሉ፣ ክርስቲያኖችን ይገላሉ። አንዳንዴ ስም ያላቸው፣ አንዳንዴ ስም የሌላቸው እነገሌ ሆነው ግን እነገሌ ተብለው የማይጠሩ እና ይሄ ነገር ምናልባት ጥንተ መሰረቱ መንግስትን ጥላቻ ከሆነ መቼስ ቤተክርስቲያን መንግስት አይደለችም። የመንግስት ሰራዊት የላትም፣ ትጥቅ የላትም። ሲጀመር
እንዲያው እንደ ዘመኑ እንኳን ብናስበው ኦርቶዶክሳዊ አማኝ አይደለም። በፖለቲካው ርዕሰ ብሔር ፕሬዝዳንት ካልሆነ ጠቅላይ ሚኒስትሩ ብንል እንኳን ፕሮቴስታንት አማኝ ናቸው። እንደው ወደዚያ ወደ ኋላ ዘመን እንኳን ብንመለስ ማለት ነው ብዙ ጊዜ ርዕሰ ብሔሩ ምኑ እንትን ስለሆነ ተጎዳ እንዲሆን የሚሉ ሰዎች ብዙ ስላሉ ማለት ነው። አሁን ግን ጦር የሌላትን ይሄ ነው የሚባል የፖለቲካ ተቃዋሚ እንኳን ኖሮ ወይም ደግሞ ባለስልጣን ኖሮ ይህንን ይሰራል ይህንን ያደርጋል የማይባል የመንግስት አካል በሌለባት ቤተክርስቲያን ውስጥ ማንን ለማጥቃት ነው እነዚህ ሰዎች የታጠቁት? ማንን ለማጥቃት ነው እነዚህ ሰዎች የተደራጁት የሚለው ነገር አሁን ለዚህ ማሳያ የሚሆነው አሁን ለምሳሌ በዚያው አካባቢ ያለው ምንም እንኳን ራቅ ቢልም አሰቦት ገዳም በተደጋጋሚ ግድያ ይፈጸምበታል። መቃጠል፣ ግድያ፣ ልዩ ሴራዎች ይፈጸሙበታል። በዚያ በቤተክርስቲያኑ ለቀው እንዲወጡ ገዳሙ ባዶ እንዲሆን የሚፈልጉ አካላት ይህንን ያደርጋሉ እና ሌሎችም ከዚህ ጋር ተያያዥ የሆኑ የአብያተ ክርስቲያናትና የክርስቲያኖችን ውድመት ስናይ መንግስት ማለት ዛሬ ድረስ ቤተክርስቲያን ናት እንዴ ብለን እንድናስብ ያደርጋል። ዛሬ ድረስ መንግስት ብለው የሚያስቧት ወይስ ደግሞ ምንድነው ብለው የሚያስቧት ብለን እንድናስብ ያደርጋል። በሌላ መልኩ ግን የቆየ ትርክት መሰለኝ ይሄን ሁሉ መዘዝ እንዲመጣ ያደረገው የግድያው መነሻ ሊሆን የሚችል የግድያው መነሻ የጥላቻው መነሻ ነው ብዬ የማስበው የቆየ ትርክት አለ በዚህ ሀገር። መቼም አለመታደል ሆኖ እንጂ እንደ ሀገር መቼም ያልተጣላ ህዝብ የለም። ለምሳሌ አሜሪካ በ4 ዓመት ጊዜ ውስጥ የሰው ስጋ እንደ ጥጥ ተባዝቷል። ብዙ ሰዎች ሞተዋል እርስ በርስ። ዛሬ ዲሞክራሲ የስልጣኔ ቁንጮ የምትባለው አሜሪካ ማለት ነው። አውሮፓ ያው ጎራ ከፍሎ እንደሚታወቀው አንደኛው ሁለተኛ የዓለም ጦርነት ተብሎ ዓለም ሰምቶ ታይቶት የማያውቀው መሳሪያ አስተናግዷል። ብዙ ሰዎች ሞተዋል። ግን በዚያ ጦርነት ያለፈው ዓለም እርስ በርሱ እንኳን ተገዳድሎ አሁን ሰላም ነው። አሁን እዚያ ይህንን የእርስ በርስ እልቂት ደግመን የምንሰማበት ሁኔታ አይደለም ያለው። ግን ተጋድለዋል፣ ከኛ በላይ ደምተዋል፣ ከኛ በላይ ቆስለዋል፣ ረስተውታል። እኛ ሀገር ሲሆን ግን እንደ ሀገር የቆየንባቸው ሀገራዊ ትርክቶቻችን በጣም መጥፎውን በአለት ላይ መልካሙን ታሪካችንን ደግሞ አሸዋ ላይ ነው መሰል የምንጽፈው እና በዚህ ምክንያት ክፉ ነፋስ በሚያጠፋው ዝም ብሎ ተራ ነገር ላይ ነው ፍቅሮቻችንን፣ ሰላማችንን፣ አብረን የቆየንባቸውን አብረን የሞትንባቸው እንደ ሀገር ብዙ ነገሮቻችንን ተራ አፈር ላይ ነው የጻፍናቸው። እገሌ እኮ ገድሎሃል፣ እገሌ እኮ እንዲህ ብሎሃል፣ እገሌ እኮ እንዲህ ብሎሃል የሚለውን ግን በትልቅ ከዲያብሎስ በኋላ እብነ ሩካም ላይ ጽፈን ማለት የማይሰረዝ የማይጠፋ ጽሁፍ ላይ የጻፍን የመገዳደል የጦርነት ታሪክ የጥላቻ ታሪኮቻችንን እኛ ብቻ ይመስለናል። እኔ በጣም የሚገርመኝ ከዚሁ ጋር ምናልባት ሌላም ቦታ ብየው ከሆነ እዚህ መድገም ችግር የለውም ቋንጣ የለውም የሐሳብ እና አሁን ጣሊያን ከኛ ጋር ተጣልታለች። የጥላቻ ታሪክ አለን። ሀገር ውስጥ ብቻ አይደለም ጥላቻው፣ ከሀገር ውጭም ነው። ሌሎችም አሉ እንግሊዞች ምኑ በሀገር ውስጥ ሶማሌ ብንል ሱዳን ብንል የማህዲስቶች ታሪክ አለ። ዙሪያችን በሙሉ የጦርነት ታሪክ ነው። እንዲያው የጣሊያኑ ብቻ ባነሳ በተለይ የካቲት 12 እንደሚታወቀው ብዙ ሰው እንስሳቶቻችን ሳይቀር የተገደሉበት ነው። መስተርድ ጋዝ እንስሳቶቻችንን ሁሉ ያልማረ መርዝ ነው። ግን የሚገርመው ያ ጦርነት ተረስቶ ያ መገደል ያ ሞት ያ እልቂት ተረስቶ እንደሚታወቀው በ25 ሚሊዮን ዶላር መሰለኝ ብዙ ነው ያኔ በጃንሆይ ዘመን እርቅ ተፈጸመ። ካሳ 25 ሚሊዮን እንደየቦታው ነው እንጂ ዛሬም እኛ ዘንድ ከሆነ ብዙ ነው። እኛ ዘንድ ብዙ ሊሆን ይችላል። እንደ ሀገር ግን ሀገር ስትበደር 5 ሚሊዮን ብዙ ሊሆን ይችላል በዚያም ዘመን። በርግጥ ግን አሁን እኛ ሀገር ያለው ጥላቻ ግን ካሳ እንኳን የለው። ቢያንስ እነዛ ከውጭ ጋር ተጣልተን እንደው ህይወት ጠፍቷል፣ ብዙ ነገር ወድሟል፣ ሀብት ወድሟል፣ ህይወት ጠፍቷል። እንደዛም ሆኖ ግን አሁን እንደሚታወቀው ጣሊያን ማለት የልማት አጋራችን ናት። የኛ ሀገር ሰላም እንዳትሆን ፍቅራችን እንደው ለውጭ ሀገር ሰዎች ልባችን ራርቶ ፍቅርን ያደረጀ ጠላትነትን የረሳ
እዚህ ሀገር ውስጥ ሲሆን ግን ይሄው አሁን ድረስ ቂሙ አሁን ድረስ ከመቃብር እየወጣ ታሪክ የ200 ዓመት የ300 ዓመት ታሪክ እየወጣ መገዳደልን መተራረድን አመጣ እና በጣም የሚያሳዝነው አልፎ ይሄው ዛሬ ጣሊያን እንዳልኩት በካሳ ብቻ አይደለም አባይ ግድብ ላይ እንኳን ሳሊኒ መቼም ትልቁ ረዳታችንም ወይም ደግሞ ተባባሪያችን ነው ወዳጆች ነን ማለት ነው። ሀገር ውስጥ ለምንድን ነው ቂም የማይረሳው መገዳደል የማይረሳው ለምንድን ነው? ቤተክርስቲያን ሲጀመርስ በዚህ መገዳደል ታሪክ ውስጥ አለችበት ወይ? እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንድ አማኝ መጡ ተሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም። በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል። በነገስታት መልካም ፈቃድ የተሰራ ቤተክርስቲያን ሊኖር ይችላል። ከዚያ ውጭ ግን እንደማንኛውም ሰው አማኝ ናቸው እንጂ ቅዱሳን እንኳን ብለን የምናከብራቸው ከዚህ ከደም ታሪክ ጋር የላቸውም። ታሪክ ለምሳሌ እንደነ ቅዱስ ላሊበላ ያሉት እንደነ ሐርቤ ያሉት ሌሎችም ቅዱሳን አባቶቻችን እናቶቻችን ከዚህ ጋር ታሪክ የላቸውም። ነገር ግን የኦርቶዶክስ ተዋህዶ አማኝ የነበረ ሰው በድሎናል ብሎ ቤተክርስቲያኒቱን መበደል በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እና ቤተክርስቲያኒቱ ከጨቋኞች ጋራ እንደውም የተጨቆነች ናት። አሁን ለምሳሌ ቤተክርስቲያን በጣም ትርፋማ የሆነችው በነገስታት ዘመን ነው ወይስ አሁን ብሎ እንደው አንድ ጻፊ እንደውም ሂሳብ ሰርቶ አይቻለሁ። ቤተክርስቲያን እኮ የበለጠ የከበረችው በነገስታት ዘመን አይደለም። ቤተክርስቲያን ሀብታም የሆነችው በሀብትም በጥቅም ደረጃ ከታሰበ አሁን መንግስትና ሃይማኖት ከተለያዩ በኋላ ነው። ይሄ ማለት ከደርግ ውድቀት በኋላ እንኳን ነው ቤተክርስቲያን ሀብት ይገል እንጂ ተወርሳ ነበር እኮ በደርግም ዘመን። ከዛም በኋላ በአጼዎቹ ዘመን አሁን ባለው ሁኔታ አይደለም ቤተክርስቲያን የተደራጀችው። ምን ማለት ነው? አድሃሪ የሚባሉ ነገስታት አድሃሪ ሆነው ሊሆን ይችላል በዘመኑ ፖለቲካ፣ እሱ የራሳቸው ጉዳይ እኛን አይመለከትም። አድሃሪ ቤተክርስቲያን ግን የለችም፣ ልትኖርም አትችልም። እንዴት? ለምንድን ነው ይሄን የሚያገናኙት? እና ምናልባት ይሄ የደም ታሪኮቻችንን ያልረሳናቸውን የማይጠቅሙ ሌላው ዓለም ተገዳድሎ በቃን ብሎ ወደ ከፍታ ወደ ብርሃን ከወጣ በኋላ አሁንም የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ሳይቸግራት የሰላም እጦት ሳይቸግራት አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች እኔ ሲጀመር በሃይማኖት ሰበብ ስለሚያደርጉት ሁሉ የሚመጣልኝ አይምሮዬ ውስጥ እንዳላረዝመው እንጂ ሃይማኖት እንዲጠላ የሚያደርጉ በአውሮፓም እንደዚህ አይነት ሰዎች ነበሩ። በነገራችን ላይ ማርቲን ሉተር፣ ዚዊንግሊ እነዚህ ሰዎች በአውሮፓ ገበሬዎች በተለይ በጀርመን ገበሬዎች ላይ ትልቅ ጦርነት አምጥተዋል። ዚዊንግሊም እንደዛው በተቃራኒ ካሉ ሰዎች ጋር ሲታገል በወንጌል ሲሰብክ አይደለም። ዚዊንግሊ የእምነት መስራች ነው እንደሚታወቀው፣ ነገር ግን በጦርነት ነው የሞተው። ማርቲን ሉተር ደግሞ ያየን እንደሆነ ለጀርመን ገበሬዎች የሞት ምክንያት ነው። በነገራችን ላይ በዚህ አጋጣሚ የእናንተ አባቶች ምን ሰርተው ነው የሞቱ ሲል ሰምቻለሁ። አንድ እዚህ ኦርቶዶክሳዊ አማኝ ነበረ ሰው የእናንተ ክርስቲያኖች በየጊዜው ይገደላሉ፣ አባቶቻቸው የሰሯቸውት በደል አለ ወይ ሲል ሰምቻለሁ። ራሱን ችሎ ርዕስ የሚሆን ሰው አይደለም አውቃለሁ። ነገር ግን ይሄ ለገዳይ የሚያጨበጭቡ ሰዎች ትንሽ እንደው ርዕስ ቢሆኑ ትንሽ ሐሳብ ቢሰጥ ጥሩ ነው። የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና እነዚህ የገዳይ አጨብጫቢዎች ናቸው። ለማንኛውም ግን አባቶቻችሁ ምን በድለው ይሆን አባቶቻችሁ ማንን እንትን ብለው ይሆን የሚል በቃ እናንተ ምን ሰርታችሁ ዛሬ እናንተ ምየየ የምትሉ የምታለቅሱ ሲል ነበር። ይሄው የእምነት አባቶቹን አያውቅም ማለት ነው። ይሄ ሰው መቼም አባቶቻችን ሐዋርያት በሰማዕትነት እንደሞቱ ግልጽ ነው። ወንጌል ሲሰብኩ እንደሞቱ ግልጽ ነው። ቤተክርስቲያንም አባቶች የምትላቸው እነሱን ነው እና ቤተክርስቲያን የማንንም ደም ያፈሰሰችበት ጊዜ ቤተክርስቲያን ከማንንም ነገስታት ሀገር ስትወረር እንደማንንም ልክ እንደ እስራኤል ታቦት ተሸክማ ሀገር ወራሪ እንዳይመጣ የጦር ሚኒስቴር በሌለበት ወቅት እንኳን ካህናቶቿን አዝምታ ታቦቷን ይዛ ወጣ የሀገርን ሰላም ጠብቃለች። ይሄ የማይካድ ሀቅ ነው። ነገር ግን እዚህ ሀገር ውስጥ እንደው ሌላውን እንተውና ቅኝ ገዢዎች አፍሪካ ውስጥ ከመጡ በኋላ በሰንበት እኮ ማንም ጥቁር ቅኝ ተገዢ እቤቱ ተኝቶ ያድርም እየተደበደበ ቸርች ሄድ ነበር። እኛ ቤተክርስቲያን እንደዚህ አድርጋለች። ነገስታቱ የሷ፣ መኳንንቱ የሷ፣ መሳፍንቱ የሷ፣ ስልጣኑ የሷ በሆነበት ጊዜ ማንም ሰው ኦርቶዶክሳዊ የሆነ ሁሉ ወይም ያልሆነ በግድ ኦርቶዶክሳዊ ሁን በግድና ተማር ብላ በማን ላይ ምን አደረገች? እና እነዚህ ነገስታት ክርስቲያኖች ሆነው ወይ ገንዘባቸውን ሰጥተው ቤተክርስቲያን መስራታቸው የነገስታት ቤተክርስቲያን ያስብላሉ። የቤተክርስቲያኗ ንጉስ ኢየሱስ ክርስቶስ ብቻ ነው እና ያፈሰሰችው ደም የለም፣ የገደለችውም ሰው የለም፣ ሊኖርም አይችልም። ነገር ግን አንዳንድ የክፉ ሰዎች ረዳት የሚሆኑ ሰዎች
አባቶቻችሁ ምን አፈሰ ይሆናል ቤተክርስቲያን ያፈሰሰችው የለም ምናልባት ፕሮቴስታንትን ብናዩ እንደገና ተሐድሶ መስራቹን ዚንግልን ብናዩ የጦርነት ታሪክ አለው የደም ታሪክ አለው የኛ አባቶች ግን ይሄ ታሪክ የላቸው ስለዚህ አሁን አንድ ፕሮቴስታንት ሲሞት አባት የጀርመን ገበሬዎችን ደም አፍስሷል ልንል አንችልም እኛ ሰባዊነት አለ አንድ ተሐድሶ ሲገደል አባት ዚንግሊኮ እንደዚህ አድርጎ ብዙ ደም አፍስሷል ብለን እኛ ርህራሄ አልባ ልንሆን አንችልም ሰባዊነት አለ በሃይማኖት ቢለየን ሰባዊነትን በሃይማኖት መለየት አንችልም ይሄን ርህራሄ ነው ይሄንን ሰባዊነት ይሄን ቀጭን ገመድ ነው ሰዎች እያጠፉ ያሉት ሃይማኖት በኩል የጠፋውን ቢያንስ ርህራሄ ሰባዊነት ኢትዮጵያዊነት የሚለውን ነገር እንኳን አጥፍተውት የገዳይ ተባባሪ ሲሆኑ ያሳዝናል አንድ ሁለተኛ አውሮፓ ላይ ያው እርሶም ሄደው እንዳዩት መቼም ከኛ ይልቅ እኛ ምስክር ነው አውሮፓ ያው ሃይማኖቱን እየተወ ብቻ አይደለም ትቷል በጣም ያከፈቱ በቤተክርስቲያኑ ምንም የማይከፈትና አገልግሎት የማይሰጥ ከሆነ ለምንድን ነው ብዬ እኔ ብዙ ጊዜ አስባለሁ እኔ ሰባኪዎቻቸው ላይ ይሄንን ያጡበት መሰለኝ ይሄ ከሃይማኖት የሚመጣ ርህራሄ ያጡ አሁን አውሮፓ ላይ ርህራሄ ወይም ቻሪቲ የሚሉት ነገር ከሰባዊነት ነው እንጂ ከሃይማኖት አይመጣም ሃይማኖት በራሱ ሰውን ጨካኝ አድርጎታል እዚያ ምድር ላይ ይሄው አሁን ይሄ ወፍራሙ ሰውዬ አሁን እንደዛ ነው የሚለው ጭካኔ አውሮፓ ምድር ላይ ሰውን ሃይማኖት አልባ ያደረገውን ጭካኔነት አረመኔ እሱ ደግሞ እዚህ ደገመው ለምን ቢባል አሁን የአውሮፓ ባለሀብቶች መቼም ሀገሮችን ይረዳሉ የሚረዱት ለነፍስ ብለው አይደለም ለእግዚአብሔር ብለው አይደለም ሰባዊነት ነው አየህ ቅንነትና በጎነት ከሰባዊነት ነው የሚመነጨው እንጂ ከሃይማኖት እግዚአብሔር ዋጋ ይሰጠኛል ብለው አይደለም ይሄንን ነው ደግሞ ሰው ሊያጠፋ እየጣረ ያለው ማለት እዚህ ሃይማኖትን አጠፋ ቀጥሎ አሁን ደግሞ ሰባዊነትን ለማጥፋት ርህራሄን ለማጥፋት እንደ ሀገር አብሮ መኖርን ለማጥፋት እየተሰራ ያለና እንዲህ አይነቱ ጭካኔ ሃይማኖት አለን በሚሉ ሰዎች ሲደረግ ሰዎች ሃይማኖት አልባ መሆን ሰው ሃይማኖተኛ ሆኖ ርህራሄ ከሌለው ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድናቸው ወይ ሃይማኖት አልባ ናቸው ወይ ጨካኝ ገዳዮች ናቸው ገዳይ ሃይማኖት ደግሞ በምድር ላይ አያስፈልግም ለኔ ጫካ ውስጥ ከሚኖር ሽፍታ ወይም ጫካ ውስጥ ከሚኖር አውሬ ሃይማኖት አለ ብሎ የሚያርደኝ ሰው በምን ይለያል እንደዚህ አራጅን የሚያጸድቅ ሃይማኖትስ ምንድነው በጣም እኮ የሚደንቅ ነው እና እንግዲህ እነዚህ ክፉ ሀገሪቱ ላይ የነበሩ ትርክቶችን ሰብስቦ በመያዝ ሰላም እንደሌለ ፍቅር እንደሌለ አብረን ይኖርንባቸው ጊዜያት እንደሌሉ በማስመሰል የቤተክርስቲያኒቱን ገጽታ ከነገሱ ነገስታት ጋራ በማመሳሰል የነሱ ጥላ በመስጠት ጠላት በተለይ በዚህ በአርሲ አርባ ጉጉ በደኑ ምናልባት እዚህ አካባቢ ከተሳሳትኩ በቃ የሆነ ኮሽታ ሲመጣ እዚህ አካባቢ ያሉ ክርስቲያኖች በግፍና ምዕራብ አርሲ ነው በአብዛኛው እንትን የሚለው ይሄ ነው እንግዲህ አርዝም ያለው ደግሞ ደርሶ አይ እኔ ምንድነው ችግሩ መንስኤ ናቸው ብዬ ነው የማስባቸው ከዚህ በፊት የነበሩ ትርክቶች ናቸው አሁን ከለውጥ በኋላ ከሚባለው በመንግስት ቋንቋ ከለውጥ በኋላ ከሚባለው ጊዜ በፊት ጀምሮ ትርክቶች ነበሩ ለዚህ ያበቁ ትርክቶች በትምህርት ቤት የሚሰጡ ነበሩ በስብሰባ ቦታ ለካድሬዎች በስልጠና መልኩ የሚሰጡ ነበሩ ማሰልጠኛ ማኖሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጠና ሐሳብ የያዙ ትርክቶች ነበሩ እነዚያ በወቅቱ እንዲታረሙ አንዳንድ ሰዎች ሐሳብ አቅርበዋል በስብሰባው ቦታ ላይ ተገኝተው እንደተቃወሙ የሚነግሩን ሰዎች አሉ እኛ ያው በካድሬ ስብሰባ ላይ ስልጣና ላይ ተገኝተን የማየት እድሉም ስለሌለን ማለት ነው ግን እንደሚነግሩን ከሆነ ተቃውሞ የሚያቀርቡ ሰዎች አሉ ግን ያ ተለውጦ ወደ አዲስ ትርክት አልተቀየረም ያ ይመስለኛል ብዙውን ሰው ቂም ቋጥሮ እንዲቀጥል አድርጎታል የኢትዮጵያ ቤተክርስቲያን ለኢትዮጵያ ዕዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው ቀላል ነገር አይደለም በነገራችን ላይ ትርክት የሚያመጣው ችግር አገሪቱን ወደ መቀመቃት ይዞ ሊወርድ የሚችል ከባድ ጉዳይ ነው ሊያስከትል የሚችለው ቀላል አይደለም ይሄ በኋላ በፍትሐብሔር ወይም በጠቅላላው በህገ መንግስት በባህል በምን ብለህ ልትፈታው የማትችለው ችግር ነው ይዞ የሚመጣው ምክንያቱም ትውልድ ነው የሚቀይረው ስነ ልቦናው የተቀየረን ሰው መልሰህ በህግ መዳኘት አትችልም ህግ መዳኘት የሚችለው በብርሃን ነው ህግ መዳኘት የማይችልባቸው ሌሊቶች አሉ በዛ ሰዓት የሚፈጠሩ ወንጀሎችን እንትን ማለት አይችልም መገደብ አይችልም ከዚህ የተነሳ እንደው በመጀመሪያ መሰራት የነበረበት እዛ ላይ ነው ያ ማለት ምን ማለት ነው ቤተክርስቲያኒቱ ራሱ በደንብ በአቋም በተቋም ደረጃ ልትሰራበት የሚገባ ጉዳይ ነበር ብለን እናምናለን ያኔ ገና መጀመሪያ ላይ ትርክቶቹን በመቃወም ደረጃ ማለት ነው
ከዚህ በፊት በነበረው ስርዓተ መንግስት ውስጥ የነበሩ ትርክቶችን በደንብ በአቋም በተቋም ደረጃ ተቃውሞ እንትን መደረጉን አላውቅም። በግለሰብ ደረጃ የተቃወሙ መምህራን አሉ፣ እንዲስተካከል የጠየቁ ባለሙያዎች አሉ፣ ተቆርቆረው መጥተው የነገሩን ሰዎች አሉ። ግን እንደው በተቋም ደረጃ ደግሞ በይፋ ደብዳቤ ተጽፎ ይሄ ይስተካከልን፣ ከታሪካችን አንጻር አይመጥነንም የሚል ነገር አልተደረገም። ከዚህ ይልቅ ደግሞ በጎ ስራዋ የቤተክርስቲያኒቱ ለሀገር ያበረከተችው አስተዋጽኦ ደግሞ ተቀብሮ እንዲቀር ተደርጓል። አገሪቱ ታሪክ እንዲኖራት፣ ስነ ጽሁፍ እንዲኖራት፣ ጥበብ እንዲኖራት በማድረግ ደረጃ ይህች ቤተክርስቲያን ያደረገችው ነገር የለም። እሱ ደግሞ ሲቀበርና እንደገና ከጠረጴዛ ስር ሲደረግ ደግሞ እንመለከታለን። እንደዛ ነበር የመጣ ነው ሽግግሩ። ከዛ በኋላ ካህን የሚጠላ ጳጳስ የሚጠላ ትውልድ እንዲፈጠርም የራሱ የሆነ ደግሞ በብዙ መንገዶች ስራ እንዲሰራ ተደርጓል ማለት ነው። እና ጳጳሳቶቻችን መነኮሳቶቻችን ካድሬዎች ናቸው እስኪባሉ ድረስ ማለት ነው። የመንግስት ተከታዮች ነው፣ የመንግስት ቅልቦች ናቸው እስኪባል እንዲህ አይነት ስሞች በነገራችን ላይ አገልጋዮችን ሊያስነቅፉ የሚችሉ ተግባራትን እና ሊያስነቅፉ የሚችሉ አካሄዶችን ማበጀት ቤተክርስቲያኒቱን የሚጠላ ትውልድ ለመፍጠር በጣም ትልቅ አስተዋጽኦ ያበረክታል። ከዚህ የተነሳ ነው እንግዲህ እንደዚህ አይነት አካሄዶችን ነው ስናይ የነበረው። ያ ውጤቱን እያየ ነው። በጠራራ ፀሐይ የሚገደሉ ክርስቲያኖች እንዲኖሩ አድርጓል። ትልልቅ ገዳማትና ትልልቆችን ገዳማቶቻችን አድባራቶቻችን ሳይቀር ማለት ነው እንዲደፈሩ። አሁን ዝቋላን የሚያክል ገዳም እንግዲህ ኢትዮጵያ እኮ ነፍሷ ነው። አስብ እንግዲህ ደግሞ ለዛውም እዚች አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው። በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው ተይዘው የታፈኑት ታፍነው ለዛውም ደግሞ በተደጋጋሚ ምልክቶች ታይተው ለመንግስትም አቤቱታ ተጭሆ ከዛ የሚሰጡ ፓርላማ ውስጥም ይሄ አጀንዳው ነው እንደነበር እናስታውሳለን። የሆነ ጊዜ ዓመተ ምሕረቱን ባላስታውስም በቅርቡ ክቡር ጠቅላይ ሚኒስትሩን በተገኙበት ነው እንደውም ጥያቄውም ተነስቶ የነበረውና ያም እንኳን ሆኖ የሚሰጡ መፍትሄዎች ደግሞ አሁን በይፋ የሰማናቸው የተፈረደባቸው ሰዎች ወይም የተሰጣ አጸፋ አናይም። እንዲሁ ዝም ብሎ በቃ እርምጃ ወስደናል የሚል አንዳንድ ዜናዎች እንሰማለን። ግን እርምጃው ምንድን ነው? እነዚያን ሰዎች መግደልም ለእኛ እርምጃ ሊሆን አይችልም። በቀጣይ ይሄ ችግር እንዳይደገም ሊያደርግ የሚችል እስከታች ድረስ ወርዶ ማወያየትም ካለበት መንግስትን ጨምሮ ሌሎች የቤተክርስቲያኒቱ አባቶች ወርዶ ሊያወያዩ ይችላሉ። እና እስከታች ድረስ ወርዶ ሊሰራ የሚችልና መሬት ላይ ያለው ትውልድ ያለው ህዝበ ክርስቲያኑ በተለይ ያለ ስጋት እንዲኖር ሊያደርግ የሚችል ስራ መሰራት ነበረበት ብለን እናምናለን። ይህ አልተደረገም። እንደተባለውም ትርክቶቹ ናቸው እያባባሱት የመጡ ነበረ። አሁን ከዛ በኋላ እኮ ነው በእስልምናውም ጎንደርም ላይ ቀደም ሲል የነበረ ታሪክ አለ እናስታውሳለን። በጣም የጦፈ ክርክር ነበረ፣ ጠብ በወጣቱ መካከል ነበረ። ደሴም ላይ ልክ እንደዚያው እንደውም ደሴ ላይ የማይረሳ በሚዲያውም ላይ ሲዘዋወር የነበረ ለምን ቤተክርስቲያን ታቃጥላላችሁ? ደሴ ገብርኤልን እኮ መስጊድ ልናደርገው እንችላለን የሚል ድምፅ ሁሉ እንሰማ ነበረ። ይህ ሁሉ በአደባባይ እየተነገረ ነው። ከዛም ደግሞ አልፎን እስልምና ብቻ ላይ አይደለም እንዲህ አይነት እንትኖች ያሉት በፕሮቴስታንቶችም በኩል ወደ ደቡብ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ እና የአንዳንድ ነፃነቶች ገፈፋ ብዙ ጩኸቶች እንሰማ ነበር በየጊዜው። አሁን ላይ ነው የቆመው እንጂ እንደውም ሲኖዶስ ስብሰባ በደረሰ ቁጥር ከሚቀርቡ ሰልፎች መካከል አንዱ የማይጠፋው በሃይማኖት ሽፋን በመንግስት ስልጣን ሽፋን የሃይማኖት ስራ የሚሰሩ ሰዎች የሚያደርሱትን ጉዳት ሊያሰሙ የሚወጡ ጩኸቶች ነበሩ የሚበረከቱት ማለት ነው። እና በቅርቡ ስናያቸው የነበሩ ነገሮች አሉ። እነዚያም ነገሮች ላይ አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል። አንዳንዶቹ ደግሞ የተገደሉ ተገድሎ የሞተው ሞቶ የታመመው ታክሞ ሲድን በቃ ተውት አብሮ ለመኖር ሲባል ይቅር ተብሎ ደግሞ እንዲሁ ታፍኖ የሚቀርበት ጊዜ ደግሞ አለ። መቼም ቢሆን ይኸውልህ ምድጃን እሳቱን መልሰህ በአመድ አፍሰሰህበት መልሰው ብትሄድ ያ እሳት እየቆየ እስካላጠፋው ድረስ እየቆየ እየፋገ እየተያያዘ እየፈጋ ነው የሚሄደው እንጂ ሊጠፋ አይችልም አንድ ጊዜ። እና እንደው ምድጃውን የለም ከድነነዋል ከዚህ በኋላ እሳቱ ተነስቶ አያቃጥለንም አይባል። ሊያቃጥል የሚችል እሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው። 99 ዓመተ ምህረት ነው የተጀመረው በሻሻ ላይ
ማህሌት ውስጥ ገብተው ካህናቱ ታርደው ያ ሁሉ ደም ፈሰሰ። እኛም መዝሙር ዘመርንበት፣ እግዚኦታ አደረስንበት፣ እንዲህ ያደረግንና ያው በጊዜው የሚደረገው ነገር ተደርጎ ታለፈ። ከዛ ግን እየቀጠለ ነው ሄደው። በመረጣ ነው ደግሞ በአብዛኛው የሚደረገው፣ በምርጫ የሚደረግ ቤት አምልኮ አሁን የተቃጠለ የማንም እኔ ሰምቼ አላውቅም። የኦርቶዶክስ ቤተክርስቲያን ነው የሚቃጠለው። ምዕመናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው። በሌሎችም ጉዳዮች እንደው እዚህ ላይ አሁን ላይ የማናነሳቸው ግን ህዝቡ የሚያውቃቸው በጣም ብዙ ነገሮች ይደረጋሉ እና ከዚህ አንጻር ይሄ በጣም ስር የሰደደ ጉዳይ ነው። በደንብ ሊታይ የሚገባው እንደሆነ እናምናለን። እንደው ካነሳ ነው አይቀር ግን አሁን በአብዛኛውም የማህበራዊ ሚዲያውም አካሄድ እየተመለከትኩት ነበረ። በአባቶች ላይ ነው ትልቁ ወቀሳ። ሊቃነ ጳጳሳት ዝም ብለዋል፣ ሲኖዶስ ዝም ብለዋል። ሌላው ቀርቶ የተሰጠው መግለጫ ሳይቀር አርኪ አይደለም፣ በቂም አይደለም፣ ከዚህ በላይ ነው ሊደረግ የሚገባ። አባቶቻችን ከፊታችን ሆኖልን እኛ ደግሞ እናንተን እንከተላለን፣ አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን፣ ከገዳዮቻችን እኩል እንቆጥራችኋለን የሚል አቤቱታ ከምዕመናን እየተሰማ ነው። ይሄ ቅድም ያነሳሁት ይዞት የመጣ ችግር አለ። ካህን አያስፈልገንም፣ ጳጳስ አያስፈልገንም፣ እንደውም በዚህ ዘመን የለም እስከ ማለት ድረስ እንዲደርሱ ያደረጋቸው ወገኖች አሉና ምን ማድረግ ነበረባቸው? እኔ በአባቶችም በልጆችም በምዕመናንም ምናልባት ሊኖረኝ የሚችለው ሀሳብ የመጀመሪያው ያው መቼም ማንም ሰው ስሜታዊ ሊሆን አለመሆን አይችልም። ስሜት ይኖራል። ያው በኋላ እየተረጋጋ ሲሄድ ነው ነፃ ሊሆን ለምን ይሄን አልኩ ሊል የሚችለው ሰው ነንና ስሜት ሊኖር ይችላል ሰዎች። ከዚያ ውጭ ግን መስከን በጣም ተገቢ ነው። ስሜት ችግር ፈቶ አያውቅም። እሳቱን በእሳት ማጥፋት አይቻልም። ነገር ግን ከምዕመናን የሚጠበቅ ከአባቶች የሚጠበቅ ነገር ደግሞ እንዳለ እኔ በግሌ ይሰማኛል። ያ ማለት ነው ለምሳሌ ክርስቲያኖች ሲገደሉ አጣርቶ እንደ ኃላፊ ስንት ሰው ሞተ፣ ማን ይሄን አደረገ የሚለው ነገር ላይ ጊዜ ወስዶ ጥናት አድርጎ መግለጫ የሚሰጥበት አጋጣሚ ይኖራል። ወዲያው ደግሞ በዚሁ አካባቢ እንዲህ አይነት ልጆቻችን ሞተዋል ተብሎ ቤተሰብ የሚጽናናበት ህዝበ ክርስቲያኑም እንዲያው ከሀዘን የሚወጣበት ነገር ማድረግ ተገቢ ሊሆን ይችላል። ነገር ግን ልክ እንደኛ ወይም እንደ አንድ ፌስቡከር ወይም እንደ አንድ ዩቲዩበር ወይም ደግሞ እንደ አንድ ቲክቶከር በግሉ እንዳለው በዚያ ደረጃ ፍጥነት ላይ ኖረው ይችል ይሆናል። ብዙ ኃላፊነቶችን አይተው መናገር ካለባቸው እንደዚያ ሊሆን ይችላል። ግን ለማጥራት ካልሆነና ያው ለምደነዋል የሚል እንደዚህ እንደ ከዚህ ቀደሙ ለምሳሌ ቅድም ያው 99 ከዛ በፊትም ከኢህአዴግ ጋር ሳይስማማ ሲቀር ምናልባት ኦኤልኤ ነው ምናምን በምህፃሩ ኦነግ እሱ ያጠፋውን አጥፍቶ ነው የሄደው ከመሃል ይወጣው። ምን ማለት ነው? አብያተ ክርስቲያናትና ክርስቲያኖችን የገደለው ምናልባት ወደ ኋላ መመለስ እንዳይሆን እንጂ ከዛ የቀጠለው ትርክት አሁን ምናልባት በዚህ 4 ዓመት በፊት ወይ 3 ዓመት በፊት አንድ የዩኒቨርሲቲ መምህር ሽማግሌ መምህር ሰው ክርስቲያን ሲሆን አማራ ነው የሚሆን እያለ ሲናገር ሰምቼዋለሁ። ፕሮፌሰር ማዕረግ ያለው ይመስለኛል። እና አንድ ቀሲስ ኤፍሬም ሸቴ ድሮ የጻፈው መጽሐፍ አለ ፋንክሽናል ኢሊትረሲ የሚል ርዕስ ያለውና ፋንክሽናል ኢሊትረሲ ማለት ሰው ፕሮፌሰር ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ማስተርስ ዲግሪ ምናምን ሊኖረው ይችላል። ግን በትምህርቱ የማይለወጥ ሰው ሲሆን የተማረ ደደብ እንደማለት መሰለኝ። እና ሰው አንዳንድ ጊዜ እንደዚህ ሊሆን ይችላል። ፋንክሽናል ኢሊትረሲ ማለት እንደዚህ ተምሮ ፊደል ቆጥሯል። እንግሊዝኛ ምናልባት እኛ ሀገር የትምህርት ምልክት ነው ያዋቂ ሰው። ስለዚህ እንግሊዝኛ ተናጋሪ ሊሆን ይችላል፣ መጽሐፍ ሊጽፍ ይችላል። መጽሐፍ ማንበብ እየቻለ መናገር እየቻለ አንደበቱ የረታ ሆኖ ግን ሰው ትምህርቱን ለበጎ ነገር ማህበረሰብን ለመጥቀም ሀገርን ለመጥቀም እስካለዋለው ድረስ ወይም ደግሞ አንዳንድ ሀገራዊ ችግሮችን መፍታት እስካልቻለ ድረስ የተማረውን ትምህርት ለበጎ እስካልለወጥ ድረስ የተማረ መሀይም ይሉታል። መሀይም ለካ ሌላ ትርጉም መሀይም ነው መሰል የሚሉት መሀይም ይሉታል። የተማረ ደንቆሮ ለማለት ነው። ቃሉ ሊከብድ ይችላል ለኛ። ሆኖም ግን እንደዚህ አይነት ወደሚል ነበረ
በደርግ ዘመን እንደዚህ ማለት ነው። ከደርግም ትንሽ እድሜ ወስደናል ነው። ግን ለመፈክሩን ለማንበብ አልበቃ ነው ፊደል አለ በዛው እንዲህ አይነት ሰዎች አሉ። በቃ የተመረው ግን አሁን ክርስትና ማለት አማራነት የሚገርም እኮ ነው። ኢየሱስ ክርስቶስ አማራ መሆን አለበት መቼም እንደዛ ለመሆን ምን ይሄ ብቻ አብ ወልድ መንፈስ ቅዱስ ራሱ አማራ መሆን አለባቸው። አሁን ያ ማለት እኮ ዋቃ የኦሮሞ አምላክ ነው። እኔ ለምሳሌ ዋቃ አባል መሆን አልችልም ማለት ነው። ማለት የሱ እምነት ተከታይ ነው ዋቃን ማምለክ አልችልም። ዋቃ እግዚአብሔር ቢሆን እምነትን የሚጠይቅ አይደለም። ዋቃ እምነት እንዴት ነው ብሔር የሚጠይቀው? እምነት እንዴት ነው አካባቢ የሚጠይቀው? እንዴ እና በጣም ነው የሚገርመው። አሁን በዚህ ጉዳይ ላይ እንደው ርዕስ ላደርግ ፈልጌ አይደለም፣ ግን ትርክቱ እንዲህ ነው የሚመጣው። የተማሩ የሚባሉ ሰዎች ማሰብ ይችላሉ የሚባሉ ሰዎች ሳይቀር ራሱ ማሰቢያቸው ተደፍኖ እንዲህ በጥላቻ ሲታወሩ ስናይ ይሄ የሚጠበቅ ነው። መገዳደሉ፣ መፈነቃቀሉ፣ ሰውን በሃይማኖትም በዘርም መለያየቱ የሚጠበቅ ነው። ለያይቶ ማጥቃቱ የሚጠበቅ ነው፣ የማይጠበቅ አይደለም። እና በዚያ እልቂት ገና ኢህአዴግ ወደዚህ ሲገባ ከነበረው ጀምሮ እንደው የቅርቡን ብናነሳ ያለው እልቂት እንዳለ ሆኖ አሁን ያለው መንፈስ ደግሞ በዛ በእንትኖቹ የተለወጠ ነገር የለም። ቤተክርስቲያኒቱን በመጥፎ የሚያዩ ሰዎች ብዙዎቹ ሐሳባቸውን አልቀየሩም። ዛሬም የትላንትናው ጥቁር ታሪክ ነው የሚታያቸው፣ አልቀየሩም። በዚያ መሃል ደግሞ ቤተ ክህነት፣ በዚያ መሃል ደግሞ ህዝብ። እነዚህ ሶስት ነገሮችን ስናያይዝ እንግዲህ ችግሩ በጣም ሰፊ ይሆናል። እንደተባለው ቅድም መግቢያ ላይ የቤተክርስቲያኒቱ እስከታች ወርዳ መስራት ላይ በጣም ከባድ ወረዳ ነው እንጂ የወረዳ ተቋም አለ። ወርዳ መስራት ግን አልቻለችም። ይሄ እንደ ተቋም ራሳችንን እንወቅስበት ነው፣ ማንንም እንወቅስበት አይደለም። እውነት ለመናገር መረጃዎቹ ራሱ በመጀመሪያ በቤተክርስቲያኒቱ በኩል ቢመጡ ኖሮ በጣም ትልቅ ነገር ነበረ። እሱም አንዱ ነገር ነው እና እኔ ከልጆች የሚጠበቅ ያልኩት መጀመሪያ እንዲህ አይነት ጉዳይ ላይ በትክክል አባቶችን ማግኘት የሚገኙ ከሆነ ደጋግሞ በሩን ማንኳኳት፣ ምን እናድርግ የሚለው እንደ ልጅና እንደ አባት መወያየት። እኔ የማስበው እሱ ነው፣ መወያየት። በራቸውን ዘግተው እኛ ከናንተ ጋር ከልጆቻችን ጋር አንወያይም የሚሉ ከሆነ እሱ ደግሞ ሌላ ችግር ነው። አንዱ እሱ ነው። ከምንም ነገር በፊት ከአባቶች ጋር መወያየት፣ ይሄንን ጉዳት እንዴት አያችሁት? የኛን ልቅሶ የኛን መከራ እንዴት አያችሁት? ዝምታው ምንድነው ብሎ በልጅነት መንፈስ መነጋገር የለም። እሱ አንዱ ነገር ነው። ሌላው እኔ እንደማስበው እንግዲህ አባቶቻችን እነሱን ወደ ላይ ለመውቀስ ብዙ ጊዜ ያው እንግዲህ እንዳልነው አስቸጋሪ ነው። ሆኖም ግን ወቀሳ ሳይሆን ሐሳብ ዝም ብሎ እንዲሁ ለመስጠት ያህል በልጅነት መንፈስ ማቴዎስ 13:24 ላይ ያ ጠላት መጥቶ በስንዴው መሃል እንክርዳድ የዘራ መቼ ነው? ሰዎቹ ሲያንቀላፉ ነው የሚለው። ሰዎቹ ሲያንቀላፉ ጠላት መጣና እንክርዳድ ዘርቶ ሄደ። ያ ምንም አይደለም፣ እንክርዳድ ነው የዘራው። የጊዜው ጊዜ የመከር ጊዜ የሚለይ ነው። ይሄኛው ጠላት ግን ሰዎቹ ባለቤቶቹ እረኞቹ ሲያንቀላፉ ክርስቲያኖችን የሚያርድ ነው እና ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። አዎ የተጋረኛ በጎቹን ይጠብቃል፣ ይሄን እናውቃለን። ነፍሱን ስለ በጎቹ አሳልፎ ይሰጣል፣ ይሄን እናውቃለን። እና እኔም አባቶችን አይደለም ስለዚህ ለራሳችን ጭምር ነው መቼም ይሄን የምናገረው። እኛም ስለምናስተምረው ትምህርት ኃላፊነት እንወስዳለን። ቀድሞ መገኘት ያው እንግዲህ የማዕረጉ ቅደም ተከተል ኃላፊነት መቼም መምህር አይደለም እንደ ሊቀ ጳጳስ አንድ መምህር እንደ አንድ ቄሰ ገበዝ ሊናገር አይችልም። ድርሻ ስላለው እንደ አንድ ሁሉም ድርሻ አለው በቤተ ክህነቱ ያው መዋቅራዊ ተቋም እንደሚታወቀው። ነገር ግን ማናችንም ብንሆን እረኞች ነን እስካልን ድረስ ከኛ ወደ ኋላ የሚዘገዩ አይደሉም። እኛ ቀድመን ነው የምንሄደው አይደለ? እኛ ከፊት ነው መሆን ያለብን እና መልካም እረኛ በጉን ስለነፍሶቹ ምንድነው ነፍሱን ለበጎቹ አሳልፎ ይሰጣል ማለት ነው። ያወር ቅድም ይሆን አይደለም? አሁን ተቃራኒ ሆነ። ለእረኞቻቸው የሚሞቱ በጎች ናቸው ያሉ እንጂ ለበጎቹ የሚሞት እረኛ ሰምተን አናውቅም። እና እኔ ባጭሩ የምችለው በዚህ ጉዳይ ላይ አባቶቻችን እኔ ያለ ምክንያት ዝም ይላሉ ብዬ እስካሁን በተለይ ችግር የተፈጠረበት አካባቢ ማለት ነው። እኔ በአባቶች ይባል በነገራችን ላይ ሁሉንም ሊቃነ ጳጳሳት እንደዛ ብሎ ማሰብ በጣም ትልቅ ስህተት ነው። ሁሉም አይደሉም። በየክፍሉ በየሀገረ ስብከታቸው ለሚፈጠረው ችግር
አስቀድሞ መታየት ያለባቸው የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ ሰራተኞች ከዛ ሊቀ ጳጳሱ እያለ እንደዚህ ተቋማዊ በሆነ መልኩ ነው። ከዚያ ውጭ ግን አሁን ባለፈው እዛ የሆነ ቤተክርስቲያን ሲጎበኝ እንጨት ተሰብሮ ብዙ ሰው ሞተ። እንጨቱ ዘር ስለሌለው ብዙ ሰው ወቀሰው። ያው ማለት ምን ተሰበረ ተብሎ ማለት ነው። ያው ብሔር የለው ብዙ ሰው በቃ ከመንግስት ከቤተ ክህነት በቃ ሀዘኑን ያልገለጠ የለም። ለሞቱት እሺ እነዚህ ሰዎች እኮ ቤተክርስቲያን ውስጥ መጥቶ ተተኩሶ ቢገደሉ እርግጠኛ ነኝ መግለጫ የሚያወጣ የለም። እንጨት ስለሆነ ብሔር ስለሌለው ቋንቋ ስለሌለው ተወቀሰ። እንጨት ተሰብሮ እየተባለ ማለት ነው። በጣም ነው የሚያሳዝነው። ለዛ የተንጫጫ ሰው ማተቡን አስሮ በመገኘቱ ክርስቲያን ሆኖ በመገኘቱ ለተገደለ ሰው ያለ ወላጅ ለቀሩ ህፃናት የማይራራ ልብ እኔ ሊቃነ ጳጳሳት አባቶቻችንን አይደለም እኔ ዝም ብሎ እንዲሁ ሰንበት ትምህርት ቤቶች የት አሉ? እኔ መግለጫ አላየሁም። እኔ ከማህበረ ቅዱሳን ውጪ እንደ ማህበር ብዙ ይሄ ጉዞ እያሉ የሚንጋጉ ብዙ ማህበራት አሉ። እንደዚህ አይነት ነገር ላይ ተሳትፎ ሲኖራቸው አይቻልም። አንዱ ይሄ ነው። የሰንበት ትምህርት ቤት ምናልባት እኔ ሳላውቅ መግለጫ ወጥቶ ሊሆን ከቻለ በጣም ይቅርታ ላለው ማህበራት መንፈሳዊ የጽዋ ማህበራት ምኖች እነዚህ አቅም ያላቸው የሚታዩ እነዚህ በሙሉ ቢያንስ ይህንን ድርጊት ማውገዝ አለባቸው። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣውን የስራው አካል እኮ ነው። መናገር በራሱ የስራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ዋሳለው አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለን ሰው አለን የሚለውን መልእክት ሊሰሙ ይገባል። ስለዚህ ጠቅላይ ቤተ ክህነት ውስጥ ያሉ ወይም ደግሞ በሲኖዶስ ውስጥ ማዕቀፍ ውስጥ ያሉ አባቶቻችንን ብቻ ሳይሆን እኛ ራሳችን አብያተ ክርስቲያናት ሀገረ ስብከቶች በየራሳቸው ማለት ነው። ምናልባት ጥቂት በተለይ ውጭ ያሉት ያው ነፃነትም ስላለ መሰለኝ እነሱ የሞከሩ አሉ፣ ወደፊትም እንደሚቀጥሉ ሲናገሩ ሰምቻለሁ። ተፍታት ያዘዙ ምን ያሉ አሉ እነሱ ግን አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑም? እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስለኛ መሆን መስሎ የሚታያቸው ክርስቲያን ማለት በምድር ላይ ሲኦልን እንደመለማመድ መስሎ የሚታያቸው ልጆች እኮ ሊያሳስቡን ይገባል። እኛ የምንናገረው የሚያስበን የሚያየን አለ ብለው እነሱም አድገው ወይም አሁን ባሉበት ሁኔታ መስማት የሚችሉት እንዲሰሙን ነው። ስለዚህ ለነሱ ጭምር ነው ታሳቢነት ሆኖ የምንናገረው እንጂ ገዳዩ ሰምቶ ንስሐ ይገባል ብለን አይደለም። እሱ የእግዚአብሔር ስራ ነው፣ እኛ የምናውቀው ነገር የለም። ግን ቢያንስ በህይወት ለተረፉ ሰዎች አለንላችሁ እግዚአብሔር ያጽናችሁ ማለት ይሄ የተለመደ ነገር ነው። ሰው እኮ ለቅሶ ቤት የሚሄደው የሞተው ለማስነሳት አይደለም፣ ቀሪውን እግዚአብሔር ያጽናህ ለማለት ነው። ስለዚህ በዚያ መንገድ እኛ ጉዳት ለደረሰባቸው ሰዎች ጸጥ ብሎ ስራ መስራት እንዳለ ሆኖ የሚጠየቀውን አካል መጠየቅ አቻላቻ ጥየቃ የሚባላል አይደለም። ለምሳሌ መንግስትን ማን ነው የሚጠይቀው? እኔ አይደለም። እኔ እንደ አንድ ዝም የፌስቡክ ላይ ጽፍ ዩቲዩብ ላይ ባወራ ጉዳይ አይደለም ለመንግስት። ነገር ግን ተቋማዊ የበላይነት ያላቸው ተደማጭነት ስልጣኑ ህጉም ይፈቅድላቸው ሰዎች ግን መጠየቅም ይችላሉ። ስለዚህ አባቶች ከልጆቻቸው ጋር ተነጋግረው የክፍለ ሀገሩ ሊቀ ጳጳስም የሀገረ ስብከቱ ሊቀ ጳጳስ ከዚያ ከተፈጠረው ሁኔታ ጋራ ችግር ሊፈጥሩ ይችላሉ። መቼም አርሲ ላይ ወይም ደግሞ የሆነ ቦታ ሄዶ የሚገድል ሰው ከሩቅ ሄዶ ሊገድል አይችልም። እዛው ያደገ ነው፣ እዛው የሚያውቃቸው ሰው ነው። ከወላጆቻቸው ጋራ ከቤተሰቦቻቸው ጋራ ተወያይቶ ክርስቲያኖችና ክርስትና ቤተክርስቲያን ቅድም እንደተባለው ማለት ነው ከነሱ ጥላቻ ጋራ ምንም ግንኙነት እንደሌለው ከተቻለ ማስረዳት፣ ካልሆነ ደግሞ መንግስት እነዚያን ሰዎች እንዲጠብቅ ጥያቄ መጠየቅ ኃላፊነት ያለበት የጠቅላይ ቤተ ክህነቱ ነው አይደለ? በተቋም ደረጃ የኛ እንዳለ ሆኖ የኛ ይዟችሁ ባይነት ካስፈለገ ሄዶ ማስተማር እንዳለ ሆኖ ይሄ ነው እና ምናልባት በዚህ በኩል እኔ እችን ብቻ ብዬ ለመጨረስ ሐሳቡ መራራ ሊሆን ይችላል፣ ግን እውነቱ ይሄ ነው። እንደው እውነት ለመናገር የቤተክርስቲያኒቱ መዘግየት እንደውም ፍዳውን ያባባሰብን ይመስለኛል። የምዕመናኑን ለቅሶና ሐዘን ግድያውንም ጭምር ያባባሰው ይመስለኛል። እናውቃለን አባቶች በትዕግስት ነው ሁሉንም ነገር የሚያዩት። እንደኛ በስሜት በፍጥነት ነገሮችን አይወስኑም። ይሄ ያው ልማድ ነው፣ ባህሪ ነው። ግን ይሄ ከዛ አልፏል። 10 ዓመት በላይ ከሆኑታል እየመረጡ መግደል ከተጀመረ። የተያዘ እቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። አሁን አንተና እኔ አብረን መሞት ነው ድርሻችን ምንችለው።
ልናደርግ የምንችለው እሱ ነው። እነሱ ግን ከዚህ በላይ ማድረግ ይችላሉ። ለዚያ ነው የምንወቅሳቸው። በነገራችን ላይ እኛ አሁን አነሳነውም አላነሳነውም ትውልዱ እያነሳ እየረገማቸው ከሚሄድ አንስተን ብንናገረው የተሻለ ነው የሚሆነው። እኔ አሁን ይሄ የሰሞኑ እንኳን ግድያ በተከታታይ 3 ቀናት ነው የተደረገው። አንዳንድ ቀን እያለፈ እንደዚህ የተደረገ ነው። ይሄ እንኳን ተደርጎ ከአቡነ ይስሐቅ በስተቀር የወላይታው ሊቀ ጳጳስ በስተቀር ሂዶ ሐኪም ቤት ተጎጆችን የጎበኘ ከዛም ወደ እርዳታ ድጋፍ ያደረገ አላየው። እንግዲህ እኔ ሳላውቅ ተደርጎ ከሆነ አላውቅም። የሀገረ ስብከቱን ሊቀ ጳጳስ ጨምሮ ማለት ነው፣ አቡነ ያሬድን ጨምሮ ማለት ነው የተደረገ ነገር አላየውም። ሀገረ ስብከታቸውንም ጨምሮ አላየውም። ተደርጎ ከሆነ እኔ ሳላውቅ ይቅርታ ጠይቃለሁ። ግን ይሄ መደረግ ነበረበት። እኔ ይኸውልህ የቅዱስ ጎርጎርዮስ ስንተርካውን ጎርጎርዮስን መጀመሪያ ከእስር ቤት እንደወጣ እሱ አዘቅተ ኩስካ አይደል የተጣለው። ቅድስት አርሴማና ሌሎችም ሰማዕታት አልቀዋል። እነሱ ካለቁ በኋላ እሱ ድርጣድስ ወደ አውሬነት ተለውጦ ስለነበረ እንደ ናቡከደነጾር እሱን ጸልዮ ሊያድን የሚችል ሰው ሲፈለግ ጎርጎርዮስ ተገኘ። ጎርጎርዮስን አምጦት ተባለ፣ መጣ። ግን ድርጣድስን ከመፈወሱ በፊት የመጀመሪያ ስራ የሰራው ምንድነው? አጽመ ሰማዕታትን መሰብሰብ ነው። ሰማዕታት የወደቁበትን ቦታ ሂዶ ማየት እና አጽማቸው ላይ መባረክ ነው። የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ፣ ገፋ ሰማዕታትን ለሕዝብ መንገር፣ ማልቀስ። ሲያለቅሱ አይቻቸዋለሁ። አቡነ ይስሐቅ በጣም ነው ደስ ያለኝ። እንደዚህ አይነት ግፋ ሰማዕታትን አይቶ ማዘን ማልቀስ ምን ተረጉመው እኮ አንድ ነው። እንደዛ አይደል? ስለ ጽድቅ የሚያዝኑ የሚያለቅሱ ብፁዓን ናቸው አይደል የሚለው ወንጌሉ። ምንድነው አንዱ ማልቀሻ ምክንያት ግፋ ሰማዕታትን አይቶ ማልቀስ አይደለ? በቃ እነዛን ሰውነታቸው በመጥረቢያም በቢላዋም በለው በምን የተሸነታተረ ህፃናት፣ እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድነው የምንሰራው? እውነት ለመናገርና በጣም የዘገየ ነው። አሁን ልጆቻቸውን መሰብሰብ እያንዳንዱ በዘርፉ ሊያበረክተው የሚችለውን አስተዋጽኦ ሁሉም ሰው ፈቃደኛ ነው። በእርግጠኝነት የህግ አካላት አሉ፣ በመንግስት መስሪያ ቤት ውስጥ የሚሰሩ ሰዎች አሉ። እያንዳንዱ ቤተክርስቲያኒቱ ብትሰበሰብና ሰብሳቢ ሆና ራሷ ብትመራው አመፅም አይሆንም። በመንግስት በኩል አሁን አንተና እኔ ብናደራጅ አመፅ ነው የሚሆነው። የእሱን ስራ ነው ይሰራንለት። በመንግስት በኩል ሲሆን ግን በቤተክርስቲያን በኩል ሲሆን ግን አመፅም አይደለም፣ ህጋዊ ነው። ምክንያቱም ህጋዊ ተቋም ነው፣ ህጋዊ ሰውነት ያለው ተቋም ነው እና ያንን ማድረግ ይቻል ነበረ። እኛም ሳንሞት ሌላም ሳንገድል ማንም ሳይሞት በሰላም መኖር እየቻል ለምንድን ነው የምንገደለው? የሚመኑ እኮ ጥያቄ ቁጣን ነው የሚያስነሳው። ጳጳስ የለንም እስኪል ድረስ ማለት ነው። ወጣቱ ተነስቶ እንዲስከረማቸው። ወጣቶች ግን እዚህ ጋር ትንሽ ልዩነት የሚኖረን ምናልባት እኔ ከመሃል ከነዚህ ጣቶቼ አንዷ ብትቆስል ስሙሩ ይሙት ሊባል አይችልም። እሱማ ልክ አይደለም። ለዛም ነው ይሄንን አጀንዳ ዛሬ እንድናነሳው አንዱ ምክንያት። በነገራችን ላይ እንዲህ የሚል ትውልድ እየበዛ በሄደ ቁጥር እኔ ጳጳስ የሚጠላ ካህን የሚጠላ ቤተክርስቲያን የሚጠላ ሰው ነው። በቃ መምህራኖቿን ከጠላ ቤተክርስቲያኒቱ ምን ብሎ ሊመጣ ይችላል? ምክንያቱም ነገ እኮ ልጅ ይዞ የሚመጣው ካህኑ ጋር ነው ሊያስጠምቅ። ነገ ሊቆር የሚመጣው ካህኑ ጋር ነው ሊቆር። ስለዚህ ካህኑን ከጠላው ምንድን ነው? ቤተክርስቲያን ማለት እኮ በካህኑ በኩል በክህነት ነው። በሰበቡ ይሄ የዓለም ብርሃን የሚባል ደግሞ ጳጳስ የለም ካህን የለም ይባላል። ምናልባት እነሱም አንዱ ስጋቴም እሱ እንዲህ አይነቱን አካሄድ ተጠቅመው እስካሁን ስትራቴጂክ ጨርሶ ጽፎ የጨረሱ ሰዎች ሊኖሩ ይችላሉ። በደንብ ይችን ክፍተት ይጠቀሙባታል። በነገራችን ላይ የበጋሻው ዘመን በጋሻው እንዴት እንደገነነ ታውቃለህ? የ97 ምርጫን ተከትሎ የመጡ ችግሮች ናቸው። ያ ዘመን ጳጳሳቶቻችንን ቅዱስ ፓትርያርኩን ጨምሮ ማለት ነው በወቅቱ የነበሩትን በህዝቡ ዘንድ እንዲጠሉ ያደረገ አንዳንድ ክስተት ይሰማ ነበር ሰው። እንዳሁኑ እንኳን ሚዲያ ይሄን ያህል እንትን ስላልነበረ እኛም አንተና እኔም ዲማ ነበር ነው ታውቃለህ። ያኔ ገና ወደ እንኳን ፌስቡክ ስልክም የለንም። እንደዚያ ስለነበር ወሬውን አልሰማም። ኋላ ግን ስንሰማ በጣም ያገነናቸው ያጀገናቸው እውቀታቸው፣ ስብከታቸው ሌላ ተሰጧቸው አይደለም ያገነናቸው እንዲህ አይነት አጋጣሚ ነው። እና እኔ ለብፁዓን አባቶቻችን እኛ ይህንን ያነሳንበት ምክንያት ሌላ ለማጫጫህ ለማባባስ አይደለም። እንደው ይህንን ተከትሎ ጳጳሳቶቻችን ሊቃነ ጳጳሳቶችን አባቶቻችንን ሊያስነቅፍ ሊያስጠላ የሚፈልግ ቡድን ስላለ እንዲታወቅበት ነው ከወዲሁ። ይሄ ማለት ለቤተ ክርስቲያን በጣም ትልቅ ጠባሳ ጥሎ የሚያልፍ እንደውም ከሞቱት በላይ ማለት ነው። የሞቱት ሰዎች ናቸው፣ ክርስቲያኖች ናቸው አይደል? አሁን ደግሞ ክርስትናው ሊገል የሚችል ስራ ነው ይሄ ደግሞ የሚያሰራው። በእኔ እድሜ እኮ እኔ አስታውሳለሁ አቃቢት
ምናልባት የከተማ ሰዎች ሊያውቋት ይችላሉ። በቤተክርስቲያን መስዋዕቱን ምኑን የምታዘጋጅ የምታቀርብ ማለት ነው። ማለት ቤተልሔም የምትገባ አይደለችም፣ እስከ ቤተልሔም የምታቀርብ አቃቢት ትባላለች። እና እሷን አልፎ በመንገድ አቋርጦ የሚሄድ የለም። የቤተክርስቲያን ደወል ደዋይ የሚከበርባት፣ የቤተክርስቲያን ጥበቃ እግሩ የሚሳምባት፣ ጉልበቱ የሚሳምባት ቤተክርስቲያን በኔ ዘመን የማውቀው ጸበል የሚቀዳ ከውሃ ምንጭ ምናምን እንደዚህ ነበር አይደል? ቀድታ ስትመለስ የደብር ጥላ ነው የምትይዘው፣ የቤተክርስቲያን ጥላ ነው የምትይዘው። ከሩቅ ካያት ሰው ይቆማል። ለምን? የቤተክርስቲያኑ ውሃ ነው፣ የቤተክርስቲያኑ ቅዱስ ውሃ ነው ተቀድሶ ያለው ብሎ ስለሚያምን ይቆም። በእኛ ዘመን እንደዚህ ነው። በቃ አሁን ደወል ደዋይ፣ አቃቢት፣ ጥበቃ፣ ጉልበት በሚሳምባት ሀገር ብዙ ዘመን ሳናይ ብዙ ዘመን እንደኖርን ሆነን ካህን፣ መምህር፣ እሱን ተው ጳጳስ፣ ሊቀ ጳጳስ፣ ሙሉ ሲኖዶስ የተናቀባት ሀገር ላይ መድረሳችን እንደው የሆነ ሺህ ዘመን ያሳለፍን ነው የሚመስለው። አስታውሳለሁ እኔ ረሂም ጳጳስ እንዳለው ብሎ የዞረ ሰው አይቻለሁና ምን ቢያርገው ነው ብዬ አስቤ ያውቃለሁ። ሲመጡ ገና እየመጡ እሳቸው እየገቡ ነው። ለዘምኮ ለቤተክርስቲያን ቅርብ የሆነ ሰው ነው። አነጋገሩ ራሱ እንደዚህ ነው። ረሂም ጳጳስ እንዲህ እስኪ ያው በቤተክርስቲያን በሌላ አማኝ ዘንድ እኮ ሊባሉ ይችላሉ፣ ከእምነት ውጭ ባለው ዘንድ ሊባሉ ይችላሉ። ያማ እንደውም ስለ ስሜ የተጠላችሁ ትሆናላችሁ አይደል የሚለው አንዱም እኮ የሹመታችሁ ማዕረግ እሱ ነው። መዓዛ ክህነታቸው ነው ይሄ። እንደውም ግን በዛው በአማኙ ሲሆን ግን ያማ በልጅ ሲሆን በጣም በጣም ይከብዳል። አይ ባጭሩ ምንድነው የኛ ቤተክርስቲያን ጠል ትውልድ እንዳይፈጠር ይጠንቀቁልን ነው አባቶቻችን። ለቤተክርስቲያን ሲሉ ይንቀሳቀሱ። እንደው እውነት ለመናገር ሲሰሩትም እኛ ባናይ ይሆናል። ሚዲያው ራሱ ዘግይቶ ነው የሚዘግብ። ቅዱሳን ራሱ ይቀድመዋል። አንዳንዴ በጣም የሚገርመኝ እንደው የቤተክርስቲያናችን ብቻ አይደለም የሀገራችንን ጉዳይ ቢቢሲ፣ አልጀዚራ ከዘገቡ በኋላ ኢቢሲ ይዘግባል። በጣም የሚገርመኝ በጣም እንዴት መርገም እንዴት ምናችን እንደ ሀገር ራሱ ማለት ነው። እና ኢኦቲሲማ ኢኦቲሲ በጣም ደግሞ የሚያስቀይመው ምን መሰለህ? አሁን እንዲህ አይነት የሞት ዜና ሲሰማና አስደንጋጭ ጉዳይ ሲፈጠር ዜናዎቹ ራሱ እኮ መቅረት ይችላሉ። ምንድነው ልማት? ምንድነው ህንፃ መጎብኘት? ለቤተክርስቲያኒቱ አጀንዳ ነው እንዴ? እኮ ሁለተኛ ሰከንዳሪ ኢሹ ነው። በቃ ምንም እንትን አይደለም። ዋና የምትለው ነገር አይደለም። ልትተው የምትችለው ነገር ነው። መንግስት ቢሆን ዜና ያቆማል እኮ። አንድ ሰው መንግስት በጣም ያከብረው በሀገሪቱ ዘንድ በጣም የተከበረ ሰው ከሞተ ዜና ይቆማል። ደግሞ ደጋግሞ ያችኑ ነው የሚያቀርባት። እንዲህ እንኳን አይደረግም። ሞታቸው ለምንድን ነው የማይከበረው? በሌላው ዘንድ የተከበረው የክርስቲያኖች ሞት ሌላውን ያስደነገጠው የክርስቲያኖች ሞት ቤተክነቱ ለምን? በነገራችን ላይ እንደው እዚሁ ጋር እንደው ትዝ ሲለኝ መደንገጥ ለምንድን ነው ያልተቻለው ለሚለው ገድለ ሰማዕታት ቅጽ 1 የሚል መጽሐፍ አይቻለሁ። እኔ ማን እንዳሳተመው እንዴት እንደታተመ አላውቅም። በጣም መጥፎ ታሪክ ይዟል በሰነፍ ሰዎች ላይ ወይም ደግሞ ይመስለኛል እንግዲህ በግል ጥላቻ ተነስተው ሊጽፉ እንደማይችሉ መቼም አምናለሁ። በቤተክርስቲያኒቱ ስም እንዲህ አይነት ቀልድ ይሰራሉ ብዬ አልገምትም። ነገር ግን በማን ዘመን አቶ ገሌ፣ ወይዘሮ ገሌ፣ ወይዘሪት ገሌ፣ ህፃን ገሌ፣ ወጣት ገሌ እንዴት ተገደለ፣ ለምን ተገደለ፣ መቼ ተገደለ የሚለውን ነገር መዝግቦ የያዘ ይሄ ታሪክ በእንትና ሀገረ ስብከት ተብሎ አቡኑን የሚወቅስ የቤተክርስቲያን መጽሐፍ ምናልባት ቤተክርስቲያኒቱ ሳታውቀው እየታተመ ነው። በነገራችን ላይ መዝገበ ሰማዕታት ነው የሚለው ነገር ይመስለኛል። እኔ አሁን ታሪክን መያዝ እንዳለ ሆኖ ታሪክን መጠበቅ እንዳለ ሆኖ ነገር ግን በነገራችን ላይ ውጭ ነው ያየሁት እኔ ነው። በእንግሊዘኛ ነው የታተመው። እንደውም እዛ ኦኬ፣ አው በእንግሊዘኛ ያኛው ትውልድ ደግሞ እዛ ያለው እንግሊዘኛ የሚያነበው ትውልድ በደንብ እያየው ነው እኮ። እና እኔ አሁን የፖለቲካ ሰዎች በማይፋቅ ትውልድ በማይረሳው ነገር ስማቸው እየተጻፈ ነው። በሀገረ ስብከት ውስጥ ያሉ ሰዎች ምን አስተዋጽኦ አደረጉ ምን አላደረጉ የሚለው ነገር ታሪክ እየመዘገባቸው ነው። እያንዳንዷን ነገር እየጻፉ ነው። እኔ አሁን ቤተክርስቲያኒቱ ይሄን መጽሐፍ አለማወቋ ጥያቄ ቢጭርብኝም ማለት እንግዲህ በጊዜ ጉዳይ በጊዜ ሂደት አጥርታ ምን ትክክል ነው ይሄ አይደለም የምትለው ምዘናው እንዳለ ሆኖ ነገር ግን ነገሮች እየተመዘገቡ ነው። መመዝገቡ ብቻ አይደለም እንደ ጥንቱ ዝም ተብሎ አይደለም። እያንዳንዱ ነገር አሁን ሚዲያ ላይ ነው ያለው፣ አየር ላይ ነው ያለው እና ለታሪካችን እንኳን የማይመጥን ነው። ሞተን እንኳን የማያሳርፍን
ነገር ነው አሁን እየተፈጸመ ያለው እና እኔ እንደው ይሄ መቆርቆር ሐሳብ ጊዜ መስጠት ለሟቾች የሚለው ነገር ላይ እኔ አንድ ባለ ሀብት አርጅቶ ሲሞት ዝንታውን ይመጣል። የሥላሴ ቤተክርስቲያን ምልአተ ሲኖዶስ አንድ የሚሆነው ማለት ብዙ አባቶች ይመጣሉ። መልካም እኮ ነው፣ እሱን ልንተች አይደለም። ደጋግሜ ምንድነው አባቶቻችንን ለመተቸት ሞራል አይኖረንም፣ በአባቶቻችን ደካማነትም አንሳለቅም። ነገር ግን አንዳንድ እርቃኖች አሉ፣ እነሱን ነው እኛ ጨርቅ እያለበስን ያለነው እንጂ እርቃን መግለጥ አይደለም። የዚህ መርሃ ግብር ዓላማ ምን ማለት ነው? ምንናን ያሉ ዘመነ ሚዲያ ነው ጊዜው። አንድ ባለሀብት አርጅቶ ሲሞት ወዳጄ ብለው የሚመጡ አባቶቻችን ይሄ ሁሉ ክርስቲያን በየጊዜው ሲታረድ ምንድነው የሚሰሩት? ጥያቄው ይሄ ነው። የሞራል ጥያቄ የለም ወይ ነው? ይሄ በጣም ትልቅ የስነልቡና የሞራል ጥያቄ ነው። ምንድነው የሚሆነው? ምንድነው እየሆነ ያለው? ሁለተኛ እንደ ሀገረ ስብከት ላይ ስማሙ ይችላሉ ማለት አንዱ በአንዱ ሀገረ ስብከት ላይ ገባ ይችላል። ሰብአዊነት ግን እኮ ሀገረ ስብከት የለውም። በዚህ አካባቢ የደረሰውን ጥቃት ማውገዝ፣ ገዳይን ማውገዝ ድንበር የለውም። የግብጽ ክርስቲያኖች እኮ ይሄንን ሊያወግዙ ይችላሉ እንኳን እዚህ ያሉት። ስለዚህ የኔ ሀገረ ስብከት አይደለም ብለው ዝም የሚሉ አባቶቻችንም እንደው ዝም ባይሉ ለማለት ነው። ሌላው እኔ እንደው በፌስቡክም ላይ የጻፍኳትን ምናልባት ደግሜ ላምጣትና ለኔ መጨረሻ ትሆነኝ አባ ዳሚያኖስ የሚባሉ የግሪክ ኦርቶዶክስ ቤተክርስቲያን ጳጳስ አሉ እና ግብጽ ላይ ሲና ላይ በግብጽ የሲና ተራራ ላይ ገዳም አላቸው፣ የቅድስት ካትሪን ገዳም እና የሲና ተራሮችን እያለማ ነው የግብጽ መንግስት። ሲያለማ የቤተክርስቲያኒቱን ይዞታዎች የገዳሟን ማለት ነው ይዞታዎች ነካ። በዚህ ምክንያት የገዳሟ የበላይ ጠባቂ ሊቀ ጳጳስ አባ ዳሚያኖስ ለ10 ዓመት ነው ከግብጽ መንግስት ጋር የተከራከሩት። ይሄን ልትነካ አይገባም፣ እስልምና እንኳን አክብሮት ይችን ገዳም ሳያፈርሳት ነው የቀረው በወቅቱ። ስለዚህ በዚያ በእስልምና አብዮት ጊዜ የተከበረች ገዳም በዚህ ዘመን ልትጠፋ አይገባም፣ ታሪክ ናት ብለው ተከራከሩ እና የተወሰኑ ሰዎቿ የተወሰኑ መሬቶቿ ትንሽ መሬት ተነካ። ትንሽ እኮ ነው፣ ብዙ አይደለም። ተነካ መሬቷ። አባ ዳሚያኖስ እኔ ከስልጣን ለቅቄያለሁ፣ እኔ እያየሁ አይኔ እያየ የገዳሟ መሬት ከተነካ እኔ ስልጣን ለቅቄያለሁ ብለው አወጁ። መጠበቅ ካልቻሉ የተሰጡትን በጣም ነው የሚገርመኝ። ምን ሲሆን ነው ሰዎች እዚህ ሀገረ ስብከት ላይ አንሱኝ የሚሉ ወይም ደግሞ ሊጮሁ የሚችሉት ብዬ የኛን ሁኔታ ሳስብ ቁራሽ መሬት አይደለም ይሄ ሁሉ ሰው እንደ መሬት እየተቆረሰ እንደ ቅጠል እየረገፈ ሰው ዝም ካለ እኔ እንደዚህ አይነት ታሪኮች ዓለም እያያቸው ስለሆነ የታሪክ ባለ ዕዳ ያደርጉናል ብዬ አስባለሁ። እና በአባቶቻችን ጉዳይ ላይ እርቃን ለመግለጥ በድካማቸው ለመሳለቅ ስልጣን የለንም፣ አቅምም የለንም። ነገር ግን ዝምታዎቻቸው አንዳንድ ጊዜ ምንድነው የሚባለው ወተት ሲረጋ ቅቤ ይወጣዋል። ግን ሁሉም የረጋና ዝም ያለ ሁሉ ጥሩ ውጤት የለውም። ለምሳሌ ውሃ ሲረጋ ጉርጥ ነው የሚወጣበት ወይም ደግሞ ሌላ በሽታ ደዌ ነው የሚመጣው እና መርጋት አይነት አለው። የማንናገርበት ጊዜ አለ፣ ምንናገርበት ጊዜ አለ። ጊዜም አለው። በዘመነ ሰማዕታት እንደ አይነት እርጋታ የለም። በቃ የዋለው አያድርም ያደረው አይውልም። በስደት ነው ሰው እና አሁን እኮ እዛ አካባቢ ላይ ሆነን ህመሙን አልተሰማንም እንጂ እውነት ለመናገር ከባድ ነው። ያኔ የሻሸመኔው ጊዜ ራሱ የዚህ አዳዲስ ተሿሚዎች በህገወጥ ሲኖዶስ የሚባለው ማለት ነው የመጣ ጊዜ በተፈጸመው እልቂት በራሱ በወቅቱ የነበረው አቡነ ዮሴፍ ነበሩ ደርበው ይመሩት የነበረው ሀገረ ስብከቱን። እሳቸው ሲሉ ሰማቸዋለሁ፣ እንዴ ሄደን እንኳን ማየት አልቻልንም፣ ሻሸመኔን ሄደን ማየት አልቻልንም እያሉ የኦቲሲ ቲቪ ላይ ነው የሰማሁት። በዚያ ወቅት እንግዲህ አሰብ በጥይት በስናይፐር በምናምን በትልልቅ መሳሪያዎች ጭንቅላታቸውን የተመቱ ክርስቲያኖች ነበሩ። ሆስፒታል ውስጥ የተኙ ከ200 በላይ አንድ ሐኪም ቤት ውስጥ የታከሙ ታካሚዎች ነበሩ። አሁን የሐኪም ቤቱን ዶክመንቶች እንኳን ሄደን መዛግብት ብናገላብጥ በጣም በአሰቃቂ ሁኔታ አሁን የተገደሉት ካህን አሁን አንድ ካህን አሉ በጣም ሁልጊዜ ሚዲያም ላይ የምናያቸው የነበሩና በጣም የእሳቸው ነገር ደግሞ በጣም ስትመለከተው ቤተ መቅደስ ነው የነበሩት። ቀድሰው ሲወጡ ካህናቱ ዝክር ልምጣ አሉ። እሳቸው ኧረ እንደው ተጠንቀቀ ነው እንዲህ እየተወራ ነው አሏቸው።
አንዱ ካህን ምስክርነት ሲሰጡ እሳቸውም ተደብድበዋል። ግን ሹልክ ብዬ ልሄድ ብለው ነው እንግዲህ እሳቸው ወጥተው ዝክር ዘክረው ሊመለሱ ነው የሄዱት። በጥይትም ተመተዋል፣ በዱላም በጣም ተቀጥቅጠዋል። በጥይት የተመቱትን ጭንቅላታቸው ነው በቀዶ ጥገና ሰሩላቸው። ሆስፒታል ሄደው ሪፈር ተጽፎላቸው ነው የሄዱት። እንግዲህ ከሻሸመኔ ወደ ሐዋሳ ነው የሄዱት። እዛ ደርሰው ያንን በጥይት የተመቱትን ከሰሩላቸው በኋላ ግን ያልተቻለው ምን እንደሆነ ታውቃለህ? በዱላና በቅጥቀጣ ኩላሊታቸው ተጎድቷል። በቃ መትረፍ አይችሉም። ተመልከት፣ በጥይትም እንኳን ተመቷል። ክርስቲያን ቅጥቀጣው ቀላል አልነበረም ያኔም የነበረው። ያኔ ደግሞ የኦቲሲን ቲቪ ላይ ዛሬም ገብቶ ማየት ይቻላል፣ ዩቲዩብ ላይ ስላለ አልወረድም። የመንግስት ጸጥታ ኃይሎች ናቸው ይህንን ሲያደርጉ የነበረው፣ የክልሉ መንግስት ማለት ነው። ይሄን ድብደባው በነገራችን ላይ ሳረሳው የዚህ ግጭቱ ጊዜ ብቻ ሳይሆን ማለት ያን የተፈጠረው አሁንም አርሲ ላይ ተመሳሳይ ነው። ለምሳሌ ክርስቲያኖች ስጋት ኖሯቸው መሳሪያ ከገዙ ያስፈታቸዋል የመንግስት ባለስልጣን። በነገራችን ላይ የዞኑ ባለስልጣን ይሄን ሞት አያምንም። አላመንም። ቢቢሲ አማርኛ ላይ አላመንም። ይሄ ማለት ምን ማለት ነው? መንግስት ራሱ ይሄንን ሰው የኔ ተወካይ ብሎ የሾመው ምንድን ነው? መኖራችንን ቢክድ ቢያንስ መሞታችን ተው፣ መራባቸውን ተው፣ መሰቃየታቸውን ተው፣ በሰላም መውጣት መግባት ስጋታቸውን እሺ አይሰጉም ይበል። ስጋትን በልባቸው ውስጥ ገብተን ስለማናቀው ፍርሃታቸውን አናቅም። ነፍስ የተለየው አስከሬን መቃብር ውስጥ እየገባ አልሞተም እኮ ነው የሚለው። እኔ አሁን እሷ ይሄን ማለት አይደለም። ይሄንን ጥሩ ልብ አለው ብሎ ህዝብ ይመራል ብሎ የሾመው መንግስት ራሱ ማፈር ሊያፍር ይገባዋል። ይሄንን ማን እንዴት ነው የሾሙት? እዚህ ሀገር ሃይማኖታዊ ባለስልጣን አለ እንዴ? ማለት ሃይማኖታዊ መንግስት የለም ከተባለ በግልጽ እንዲህ አይነት ቃል ኃላፊነት በሌለው መልኩ የተናገረው ሰው ራሱ ሲፈረድበት ልናይ ይገባ ነበር። ግን ማን ሰው ብሎን ማን ተቋም ብሎን? የትልቁ ችግር እኮ ይሄ ነው። ማን ለዚህ ሁሉ ጥቃት የተቋማችን ዝምታ ትልቁን አስተዋጽኦ ይወስዳል ብዬ አምናለሁ። ፍትህ እናገኝም እንኳን ከተባለ ልናገኝ የምንችለው ተቋማችን እንደ ተቋም መንቀሳቀስ ከቻለ ብቻ ነው። አለበለዚያ ምንድነው የሚሆነው ማለት ነው? ይህ የግል ጨዋታ ዝም ብሎ የገደል ማሚቶ። እኔ ዝምታው ከአሁን ይልቅ ነገ ነው እንድፈራ የሚያደርገኝ። ይሄንን አለመተባበር፣ ይሄንን ግዴለሽነት፣ ይሄንን ቁጣ ቢስ የሆነ መቼም ተምኡ ብሏል እኮ ቦማአት ዘበርት የቤተክርስቲያናችን ትምህርት የሚገባ ቁጣ አለ። እንዲህ አይነት ነገሮች ላይ ተገቢ ቁጣ አለ። ተገቢ የሆነ እንደው ቁጦ ልኩን አልፎ እንዲሁ ዝም ብሎ ያዙ ይልቀቁኝ አይደለም። ልክ በሆነ አግባብ በሆነ መንገድ ግን ቁጣ ያስፈልጋል። በዚህ ሰዓት ለስላሳ ልሁን ማለት እንደው ዝም ብሎ ከሆነ ካልሆነው ጋራ መሞዳሞድ ግን ይሄ እኔ በጣም አስቸጋሪ ነገን ነው የበለጠ እንድንፈራ የሚያደርገን። መንግስት የኦርቶዶክስ ትዕግስት ሊል ይችላል። ገዳይ ግን ትዕግስት አይደለም ፍርሃት ነው የሚለው እና እኔ መንግስትም የክርስቲያኖችን ጩኸት፣ እልቂት፣ ሞት ሊታደግ የሚገባው ሰልፍ እስኪወጣ ጠብቆ መሆን የለበትም። መረረን ብሎ ሰው እስኪጮህ መሆን የለበትም። ተስፋ ቆርጦ መንግስትን የለህኝም ብሎ እንደሌላው ዓለም የሆነ አብዮት እስኪነሳ ወይም እዚህ ሀገር እንደነበረው ሌላ የደም መፋሰስ እስኪመጣ መጠበቅ የለበትም። ቀድሞ ነገሮችን አላርሞቹን ማየት መቻል አለበት። እኔ ይሄንን ያላደረገ መንግስት ደግሞ ነገ ዋጋ ይከፍላል። ስለዚህ እኔ እንደው በዚህ ጉዳይ ላይ መንግስት ራሱ ባይተኛ ብዬ ነው የማስበው። አባቶችም እንግዲህ ይሄንን እውነት በመናገር ይሄንን እውነት በመመስከር የሚመጣ ሞት ካለ እኔ እስከ ሞት ድረስ መታመን ነው የሚያስፈልገው ብዬ ነው የማስበው እኔን ጨምሮ። አዎ እንትኑም እኮ አሁን የርዕዮተ ዓለሙን በሙሉ በጠቅላላው አጽናፈ ዓለምን ዝም ሌላውን ዓለም ብትመለከተው ክርስትናን የማጥፋት እንቅስቃሴው ከፍተኛ ነው። እነ ኢራቅን ብትወስድ ክርስቲያኖች ነበሩ። በክርስቲያኖች ላይ አሁንም ጦርነት አለ። ሌላም ሀገር ላይ ብትሄድ እንደዛ ነው። እኔ ይሄ 7ኛው መቶ ክፍለ ዘመን ላይ እና 11ኛው መቶ ክፍለ ዘመን ገደማ አካባቢ 10ኛው 11ኛው የመስቀል ጦርነት በነበረበት ዘመን አካባቢ ላይ የነበረውን አይነት እንቅስቃሴ ነው የሚታየኝ እና አባቶች ይህን ይረሱት አያውቁትም ማለት አይቻልም።
ምክንያቱም በጣም ዓለም አቀፍ እውቀት ያላቸው ሰዎች አሉ ከሊቃነ ጳጳሳት መካከል አረ የእውቀት ችግር የሌለባቸው ብዙዎች አሉ እና ከኛ የተሻለ በደንብ ያውቁታል ዓለሙ። እኔ ቆሎ ተማሪ ነኝ፣ ጉባኤ ቤት ነው የምውለው። እንደውም የተሻለ ሊያውቁ የሚችሉ አባቶች እንዳሉ አውቃለሁ እና ይረዱታል። አሁን ያለው ርዕዮተ ዓለም ምንድን ነው? አሁን ያለው ዓለም ምንድን ነው የሚያስበው በክርስቲያኖች ላይ? ሴራውን እየተመለከትን ነው። ይህንን ካየን እኛ ጋርም ሊመጣ የሚችለው ነገር ከዛ የተለየ ሊሆን አይችልም። ኢትዮጵያ ከዓለም የተለየች አይደለችም። እንደዛ ከሆነ ምንድን ነው የሚያስፈልገው? እኛ ራሳችን ወገባችን ታጥቀን በደንብ ማገልገል እስከሞት ድረስ አስፈላጊ ነው የሚሆነው። ይሄ ምን ነገ ደም ግፊትና ስኳር የሚያጠፋው ህይወት ነው ያለው እና ሰማዕትነት ወግ ነው። እንደውም ለህዝብ ሲቆረቆሩ መሞት፣ ህዝቤን ብሎ መሰዋት። እኔ አርጅቶ ከመሞት ስንት ክብር አለው እውነት። ያ ሰውየው እኮ ሞተ የሚል ቀላጅ ትውልድ ከማምጣት ያ ስንሞት እኮ ዝም ያለን ያ ስንሞት እኮ መግለጫ እንኳን ያላወጣልን ይሁዳ ቀርሞ አይደለም ሞተው ከክርስቶስ ምንም እንኳን እንደነገርና እና እኔ ለመንግስት ይልቅ አንድ ጸሐፊ መራራ ቀልድ ቀልዶ ጽፎ አይቼዋለሁ ጽሁፍ መጻፉ ላይ እና ይሄን ምለው ለመንግስት አካላት ነው። እኛ ዝም ብሎ እንዲሁ የኛን ሰዎች ብቻ አይደለም። ምክንያቱም የኛ ሰዎች ጦር የላቸው ሰላም እናስከብር ቢሉ ከመጮህ ውጪ መንግስትንም ጠብቀን መንግስትንን ካልክ እኛን መጠበቅ የመጀመሪያ ግዴታ ነው ኃላፊነትም ነው የሚሉት ሌላ ነገር አይደለም። እነዚህ ይሄንን ሲያደርግ ታዲያ እንግዲህ በዚህ ጉዳይ ላይ አንድ ጸሐፊ ምን ይላል? ሰውየው ልብስ እያጠበ ልብስ ያሰጣል እና የሚያሰጣበት ቦታ ላይ ሌባ እየመጣ ይሰርቀዋል፣ ሲያሰጣ ይሰርቀዋል እና የልብሱ ሲዘረፍ ፖሊስ ጣቢያ ሄዶ አመለከተ። እኔ ልብሴን አስጥቼ ልብሴን አጥቤ ሳሰጣ ሌባ እየመጣ ይዘርፈዋል እና እባካችሁ እዚህ አካባቢ የልብስ ሌባ ስላለ ጥበቃ ይደረግልኝ ብሎ ያመለክታል። እና ባጭሩ ነገሩ ሲያጥር እኔ ፖሊስ ያንተን ልብስ ይጠብቃል፣ ይኸውልህ ያንተ ልብስ እንዲጠበቅልህ ከፈለግ ልብስህን ሂድና የቤተ መንግስት አጥር ላይ አስጠዋለሁ። እና ፖሊስ እኮ ነው እንደሚሉ ምን ማለት ነው? ሁላችንም ተሰብስበን ቤተ መንግስት እኛ እንግዲህ ደህንነታችን እንዲጠበቅ አዲስ ምንድነው ቤተ መንግስት ውስጥ መግባት የለብንም። እኛን መጠበቅ ከምንም በላይ ከምንም ነገር በላይ የኛ ደህንነት ነው መጠበቅ የሚገባው። መንግስት በህዝብ ውስጥ ይኖራል እንጂ ህዝብ በመንግስት ውስጥ አይኖርም። እንዴት ሆኖ ለምን እሱ ነው? እና በነገራችን ላይ እኔ የምፈራው የነገውን ጥላቻ ነው። ይሄ በቃ እንደው እንደ መምህር የሚመጡ ጥያቄዎችን እናያለን። እናንተ ፈሪዎች መንግስት እንደፍራችሁ እንዲህ ማትሉ እናንተ እንትኖች እናንተ እንደዚህ ከመንግስት መፍትሄ የምትጠብቁ እንዲህ አይነት ኮሜንቶች ይመጣሉ። አሁን ምን ማለት ነው? ሁልጊዜ ወደ ጆሮአችን የሚመጡ እንደዚህ ነገሮች ለምንድን ነው ተቃውሞ ማትጀምሩ ይሉናል። እንደ ተቋም እንደ አንድ የቤተክርስቲያን መምህር እንዲህ አይነት ነገር ላይ እኮ አይገባም ስትለው ሰው ደግሞ እንደ ፈሪ ነው የሚያይ። ለማንኛውም ግን እየተገደለ ዝም ሲል እየተበደለ ዝም ሲል እየታረደ ዝም ሲል አሁን ይሄ ህዝብ እንደ ህዝብ መንግስት የለኝም ሲል መብቱ አይደለም እንዴ ካልተጠበቀ? እና እጅግ በጣም አደገኛ የሆነ ደግሞ ይሄ ብቻ አይደለም፣ ጥላቻው ነው ከባዱ። ይሄው የትላንቱ ጥላቻ የዛሬ 200 ዓመት የዛሬ 100 ዓመት የዛሬ 150 ዓመት የነበረው ጥላቻ እንዲህ እየበጠበጠን ካለ አሁን የሚፈጠረው ሞትና ስቃይ ደግሞ ምን ቀጣይ ለ200 ዓመት ለ300 ዓመት ሀገሪቱን ጨለማ ውስጥ እንድትኖር የሚያደርጋት ሁልጊዜም የደም ታሪክ ብቻ ይዛ የምትቀጥል እንዲያደርጋት እና እኔ አሁን እየተፈጠረ ያለው ብቻ አይደለም ደግሞ ይሄ እንደውም ድሮ ቪዲዮ በሌለበት ነው ሞቱ፣ በጆሮ የሰማነው ሞት እልቂት ነው። አሁን እኮ የሰዎች አንገት ተቆርጦ እናያለን፣ ጡት ተቆርጦ እናያለን። ያኔ በጆሮ ብቻ የሰማውን ጦርነትና ጥላቻ ይዞ የሚቀጥል ትውልድ ካለ በአይኑ የሚያየውን ጥላቻ ሊምር የሚችል ትውልድ አይኖርም። ስለዚህ ለመጪዋ ኢትዮጵያ የሚያስቡ ከሆነ የፖለቲካ መሪዎቻችን አባቶቻችንም እንደዚሁ በጋራ እንደዚህ አይነቱን እልቂት ለነገው ሲባል ለዛሬው አይደለም፣ የዛሬውን የሞቱት ሞተዋል። ቢያንስ ገዳዮችን እንደምንም አደብ አስገዝቶ በሰላም እንድንኖር የሰላም ሀገር መፍጠር የሚቻለው ግን ለነገ ጭምራችን ነው፣ ለዛሬው ብቻ አይደለም። እና የነገ ታሪካችን፣ የነገ ሀገራችን፣ የነገ ሰላማችን ጭምር ነው የሚያሳስበን። ደግሞ ያለው የዛሬ 200 ዓመት የዛሬ 150 ዓመት የተፈጠረ ታሪክ ዛሬ እያበጣበጠ ዛሬ እያገዳደለ ካለ ዛሬ በአይናችን የምናየው ሞት 300 ዓመትም 1000 ዓመትም ሊቀጥል ይችላል። ስለዚህ ሀገራችን እንደው አሰብ ወደዚህ ቢመጣ አረ ህንድ ውቅያኖስ ፓሲፊክ ውቅያኖስ ለሷ ቢሆን ምን ጥቅም አለው? ሰላም ከጠፋ
ሁሉ ሀብት መጥቶ ሰላም ከጠፋ ድንቁርና ከበረታ ምን ጥቅም አለው? ስለዚህ እኛ ድንቁርናችንን አርቀን እንደ ሀገር ቅድም ያልኩት ይሄ ፋንክሽናል ሊትረሲ የሚባለው እንደዚህ አይነቱ ድንቁርና ከምድራችን ጠፍቶ በሰላም የምንኖርባትን መሬት ነው የምንፈልገው። እንግዲህ ይሄን እናደርግ ደግሞ እግዚአብሔር እርዳን ከማለት ውጭ እኛ ሌላ ምን ነው የለም። ይሄው ነው እንግዲህ እንደው ማሳሰቢያም ለመስጠት እንደው አባቶቻችንንም በሚያዙንም እንደምንታዘዝ በዛው ማረጋገጫ ለመስጠት ያክል ነው ያነሳ ነው እንጂ ያው በማህበራዊ ሚዲያ እነሱም ሲሰሙት ነው የሰነበተው። አዲስ አይሆንባቸውም ብዬ ተስፋ አደርጋለሁ። ግን የሚመጡ ነገሮች አስፈርተውንም ጭምር ነው ያነሳ ነው። ትውልዱን ከመታደግ አንጻር ዛሬ ይሄ መሰራት አለበት ብለን እናምናለን። እንደው ህዝቡ ከቀደመ አደጋ ነው በመንግስትም ዘንድ በሀገሪቱም ዘንድ የሚታየው ሊመጣ የሚችለው ነገር ጥሩ ላይሆን ይችላል። ደም መፋሰስ፣ እልቂት እንዲህ አይነት ነገሮች ነው ሊከተል የሚችለው እና አባቶች ቢቀድሙ ይህን ሁሉ ማስቀረት ይቻላል። በሰላም ሁሉም በያለበት ጸንቶ እንዲቀመጥ ማድረግ ይቻላል የሚል እምነት አለኝ። ከዛ ውጭ ደግሞ አባቶች እንደ አባት ሲረዱት፣ ሲጠብቁት፣ ሲጠይቁት ካላየ ትውልዱ አባት ልጅ ነኝ ብሎ ለመከተልም ይቸገራል እና የእምነታችን ተከታዮችና ኦርቶዶክሳውያን በጠቅላላ የሚኮሩበት አባት የማያፍሩበት አባት መኖር በጣም አስፈላጊ ነው በዚህ ዘመን ብለን እናምናለን። ይህን ከጎረቤት ሀገር ከግብፅ እንኳን መማር ይቻላል። የግብፅ ቤተክርስቲያን እንዲህ አይነት በአክራሪዎቹ እንዲህ አይነት ጥቃት ሲደርስባት እንደ ቤተክርስቲያን የምትወስደው እርምጃ አላት። ደወል ደውላ አዋጅ አውጃ ራሱን ችሎ የምትከተላቸው መርሆች አሉ እና እንዲህ አይነት ነገር ሲመጣም አሁን ይሄ አዲስ አይደለኝ ሀገር በሰላምና በእርጋታ ነው ይኖር ነው። ምክንያቱም ንጉሱም የኛ ናቸው። እንደዛ ስለኖር አዲስ ነው። ግን እንዲህ አይነት ነገር ሲመጣ አስቸኳይ ጊዜ አዋጆች በቤተክርስቲያኒቱ ደረጃ መኖር አለባቸው። እንዲህ አይነት አደጋዎች ሲፈጠሩ የማስቆም ስራ እንዴት ነው መሰራት ያለበት፣ ወደ ህዝብ እንዴት ነው መድረስ ያለበት ዜናውስ ተብለው ከሚዲያም አይደለም መስማት ያለበት ከራሷ ከቤተክርስቲያኒቱ መስማት ይኖርብናል። አልቅሱ፣ ዘኑ፣ እግዚኦ በሉ ተብለንም መመሪያ መሰጠት ያለብን ከቤተክርስቲያኒቱ ነው። አሁን እኮ ማህበራዊ ሚዲያ ላይ መናገር የሚችል ሰው ሁሉ ቀኖና እያወጀ ነው። እሱ እስኪሆን ድረስ ለምን ቤተክርስቲያኒቱ ትጠብቃለች? መሪ የላትም እስክትባል ድረስ የተፈታተን ነው። በቃ በሀሳብ በሁሉም ነገር የተፈታተን ሆነናል። ማንኛውም እንግዲህ እኛ በቅንነት ነገ ሊመጣ ካለውም እሳቤ አንጻር እና ትውልዱም አንገቱን በአባቶቹ መድፋት ስለሌለበት ነው ይህንን ሀሳብ ያነሳ ነው። እኛም ራሳችን እኛንም ጨምሮ አባቶቻችን ከፊት ቢቀድሙልን ደስ ይለናል። እኛ ደግሞ እንደ መምህር ባህረ ኤርትራም ዮርዳኖስም ካህናቱ ቀድመው ነው ተከፈለ። አዎ ካህናቱ ልክ ነው። ካህናቱ መቅደም አለባቸው። ከዛ እኛ ደግሞ ቦታ አለን። አንተና እኔ የምንቆምበት ቦታ አለ፣ ህዝቡ የሚቆምበት ቦታ አለ። ያንን ጠብቀን እንሄዳለን። ምንም ጥርጥር የለውም። እኛ እሱን እናደርጋለንም ለማለት ነው። እግዚአብሔር ይስጥልን። መልካም። እሺ እንግዲህ የነበረን የዛሬው ውይይታችን ይህን ይመስላል። የተወደዳችሁ እግዚአብሔር ቤተሰቦች እናንተም ሀሳብ ስጡበት። ከስሜት የጸዳ ሀሳብ፣ ስድብ የሌለው ስሜት ሀገር ያድን። ከዚያ ይልቅ ፈቃድ፣ ፍላጎት እና እንደው ሰከን ባለ መንገድ ሀሳቦችን ብንለዋወጥ በእርግጠኝነት ይጠቅመናል ብዬ አስባለሁ። አባቶቻችንን በመውቀስና በመስደብ ሳይሆን በግልምጫ ሳይሆን እንደው እንደ አባት ሊያደርጉልን የሚገባው ምናልባትም እንደ አባት እኛ እንደ ልጅ ቸኩለንም ከሆነ እነሱ እንደ አባት ሊያደርጉልን ያሰቡት ነገር ካለ ቢነግሩን መልካም ነው። ይህን እያደረግን ነው፣ ትንሽ ጠብቁን ቢሉን እንጠብቃለን በእርግጠኝነት። ስለዚህ እሱን እያደረግን እንድንሄድ አደራ እንላለን። ሁላችሁም በያላችሁበት ግን ስለ ቤተክርስቲያን ጸልዩ። ሁላችንም እንጸልይ፣ በጸሎትነት ጋር እንበርታ። በጭንቅ ውስጥ ያሉትን ዛሬም በስራት ውስጥ ያሉ ሊኖሩ ይችላሉ። በግዞት ውስጥ በሐኪም ቤት ውስጥ ያሉ አሉ። እንዲሁም ደግሞ እናትና አባቶቻቸውን በሞት የተነጠቁም ይኖራሉ። እነሱንም እያሰባችሁ አደራ እንላለን። ያው ሰማዕታትን ማሰብ ለቤተክርስቲያን አንዱ ትልቁ ስራዋ ሰማዕታትን ማሰብ ነው። የመጀመሪያው ከገዳማትም ከጉባኤ ቤቶችም ከአድባራትም ከሁሉም አስቀድሞ ሰማዕታትና ቤተሰቦቻቸውን መንከባከብ የመጀመሪያው ትእዛዝ ስለሆነ እሱን ማድረግ ይኖርብናል። እግዚአብሔር ይስጥልን። እናመሰግናለን።